ክቡራን ተመልካቾቻችን ይህ የኦኤንኤን የሳተላይት ቴሌቪዥን የቀጥታ ስርጭታችን ሳምንታዊው የውይይት መድረክ ነው። በዛሬው የሳምንታዊ የውይይት መድረካችን አንድ ልዩ ዝግጅት ይዘን ቀርበናል። ከልዩ ዝግጅቱ ጋር መቆየው እኔ ራጂ ጉደታ ነኝ ከኦኤንኤን ስቱዲዮ ባልደረቦቻችን ጋር አብረን እንቆያለን። የዛሬው ልዩ ዝግጅታችን ለየት ባለ ሁኔታ ዛሬ ከአንድ አክቲቪስት ጋር ውይይት ይኖረናል። ወደዛው እናልፋለን። አሁንም ደግሜ እስከ ፕሮግራማችን ፍጻሜ ከኛ ጋር ተሆኑ ዘንድ የወዲው ግብዣችን ነው። እንግዲህ ለተከስኩት ከየዛሬ የውይይት መድረካችን እንግዳ አቶ ልበል መሰለኝ አሉላ ሰለሞን በተለያዩ ሚዲያዎች ሲቀርብ የነበረ የአክቲቪስት ነው። ብዙዎች ዘንድ ይታወቃል። በተለይ መንግስትን በመደገፍ ባላለፉት አመታት በብዙ ሚዲያዎች ሲቀርቦ ሲከራከር ነበርና ዛሬ በትግራይ ክልል አካባቢ ሰላማዊ ሰልፎች ሲደረጉ ነበሩ። ከዛን የተለያዩ መላምቶችም ሲሰጡ ነበርና በአዲሲቷ ኢትዮጵያ ግንባታ ሂደት ውስጥ የሰብአዊ መብትን ሲጋፈጡ የነበሩትን ለህግ ማቅረብ በምን አኳኋን ነበረ የሚለውንና የህዝቦችን አንድነት የነገይቷን ኢትዮጵያ እንዴት መመስረት ይቻላል በሚለው ዙሪያ ላይ ከአሉላ ጋር ዛሬ ውይይት እናደርጋለን። አሁንም ደግሜ ከኛ ጋር ቆዩ። አሉላ እንኳን በሰላም መጣ። እሺ እኔም አመሰግናለሁ የኦኤንኤን እንግዳ አርገህ ስለጋበዝከኝ እጅግ ነው ማመሰግነው። አብሬ ለመቆየት እዚህ በመገኘቴ ቴንክ ዩ አመሰግናለሁ። ደስ ብሎኛል። እንግዲህ ክቡራን ተመልካቾቻችን አሉላ ሰለሞንን ታውቁታላችሁ። አሜሪካ ነው የሚኖረው። በተለይ እንግዲህ እኔ የሚሉትን ካልኩት ችግር የለብኝ የችግር የሚመጣ አይመስለኝም። በመንግስትን በመደገፍ ብዙ እንቅስቃሴዎችን ታደርጋለህ አሜሪካ ውስጥ። እንግዲህ በኒክኔምክም እንዳውም እንግዲህ የተጋሩ አለቃ ተብለህ ትጠራለህ በሶሻል ሚዲያ። ብቻ እኔ ያንን ለማንሳት ፈልጌ አይደለም። አሉላ ባለፈው ሳምንት ሰላማዊ ሰልፍ ተደርጓል በትግራይ ክልል። በዛ ዙሪያ ላይ የትግራይ ተወላጆች በተለይ አክቲቪስቶች አንተን ጨምሮ ሌሎችም የሰላማዊ ሰልፉ መንስኤ የሆነው የሰብአዊ መብትን ረግጠዋል፣ ኮራፕሽንን በአገሪቱ አስፋፍተዋል የሚባል ወደ ህግ ማቅረብ በመባል ዙሪያ ላይ በትግራይ ልጆች ላይ ያነጣጠረ ነው የሚል ነው በማለት በማህበራዊ ድረገጾችም ስትጽፉ አይተን ነበርና እንዳው ሰላማዊ ሰልፉ ለምን ነበረ የመንስኤ ናቸው ተብሎ የሚነሱ ነጥቦችስ ምንድናቸው የሚለውን ከዛ እንዳው ለመግቢያ እንዲሆነን ከዛን ጀምር። እሺ አመሰግናለሁ። በመጀመሪያ ወደ ጥያቄ ከማለፌ በፊት ስለ ራሴ የተወሰነ ነገር ማለት ስላለብኝ ነው። እሱ ምንድነው የኢትዮጵያ መንግስት ደጋፊ የሚለው የተለመደ አገላለጽ ስላለ ነው እንጂ እኔ እንደምረዳውና ብዙዎች የኔ ተከታዮች እንደሚገልጹት በሀገራችን የነበረ የኢኮኖሚ እድገት የኢትዮጵያን ገጽታ በመቀየር ረገድ ትልቅ አስተዋጽኦ ስለነበረው ያንን በማስተዋወቅና በመደገፍ የሚገለጽ ነው። አንድ ሁለተኛ ከፓርቲ ወይም ከመንግስት ይልቅ ስርዓት ሲስተምን በአገሪቱ ያለው ህገ መንግስት ፌደራላዊ ስርዓት ደጋፊ ተብዬ ብጣና ነው የምመርጠው። በፊትም እንደዛ ነበረ። ስለዚህ የሀገሪቷ በጎ ገጽታ በልማት የተገኙ ውጤቶች አመርቂ የሆኑ ድሎች በደንብ ለማንም ግልጽ የሆኑ በአለም ደረጃም እውቅና የተሰጣቸው አመርቂ ድሎች በተለይ በ15 አመታት ብዬ ልገልጸው እችላለሁ። ፈረንጆችም በዛ ነው የሚስማሙት። በተለያዩ ዓለም አቀፍ ሚዲያዎች የሚገለጸው መንግስትም ወይም ኢህአዲግ የሁለት አሃዝ ወይም ደብል ዲጂት እድገት ብሎ የሚገልጸው ማለት ነው። ይህንን እድገት በማድነቅ በመደገፍ እየደገፍኩ ቆይቻለሁ። የሀገሪቷን ገጽታን በመቀየር ትልቅ አስተዋጽኦ የፎሬን ዳይሬክት ኢንቨስትመንትን በማምጣት ትልቅ አስተዋጽኦ ያደረገ እድገት ነው ብዬ አምናለሁ። ሀገሪቱ በአካባቢው ያላት የዲፕሎማሲ የተሰሚነት እንትንም የኢኮኖሚ እድገቱ አምጥቶታል ብዬ አምናለሁ። በተጨማሪ በሰላም ማስከበር ረገድ በአፍሪካ አንድነት መቀመጫነት በብዙ ስደተኞች በአፍሪካ ባንደኝነት ከፍተኛ ስደተኞች በማስተናገድ የተገኘ ድል እንዲሁም በዓለም አቀፍ ሚዲያዎች እንዲሁም በትልልቅ መሪዎችም ጭምር የተደነቀ ድል መደገፍ ነበር የኔ እንትን ማለት ነው የኔ እና ስቴብል የሆነ ሀገር በአካባቢው በተለይ የምስራቅ አፍሪካ አካባቢ ትንሽ ቮላታይል ነው። ስለዚህ በዚህ አካባቢ ስቴብል የሆነ በተከታታይ እድገት ማምጣት የቻለ ሀገር መደገፍ ነው ተብሎ መወሰድ ያለበት። በተጨማሪም ይህ ሀገር ይህ ውጤት ይህ ሰላም ይህ እድገት ያመጣው የፌደራልና የህገ መንግስታዊ አሁን ያለው ፌደራላዊና ህገ መንግስታዊ ስርዓት
በህዝቦች መካከል መከባበር እኩልነትና አንድነት በማምጣቱ የተገኘ ድል ነው ብዬ ነው የምወስደው ስለዚህ ከዚህ አንፃር ነው ካሁን በኋላም ሊኖር የሚችለው ድጋፍ በዚህ ዙሪያ ነው የሚሆነው የኢትዮጵያን ኢኮኖሚያዊ እድገት ማስቀጠል በህዝቦች መካከል መከባበርና በመፈቃቀል ላይ የተመሰረተ አንድነት ያመጣውን ህገ መንግስትና የፌደራል ስርዓት ማስቀጠል አገሪቷ በዲፕሎማሲ በአካባቢው ተሰሚነት ያላት ሀገር ሆና ማስቀጠል እንዲሁም ለሌሎች ተሰደው ለሚመጡ ከጎረቤት ሀገሮች ከለላ ሆና የቆየች ሀገር ይህንን ማስቀጠል እንዲሁም በሰላም ማስከበር ረገድ የራሷን ሰላም አስጠብቃ የጎረቤቶቿን ብሎም የአፍሪካ ወንድሞቻችን እህቶቻችን ሰላም ማስከበር የሚችል ሀገር ማስቀጠል ከተቻለ አሁንም ካለው መንግስትና ስርዓት ጋር ማልደግፍበት ምክንያት የለም ምክንያቱም ከማንነት ጋር ከመሪዎቹ በብሔር ጋር የተያዘ የድጋፍ አካሄድ የለኝም ለማለት እፈልጋለሁ በዚሁ ለማለፍ ወደ ሰልፉም ለመሄድ የትግራይ ህዝብም በእንደዚህ አይነት አመርቂ ውጤቶች ታጅባ የመጣችው ኢትዮጵያ ኡን ለማድረግ መስዋዕት የከፈለ ህዝብ ነው የአንበሳውን ድርሻ የወሰደ ህዝብ ነው 17 አመት ሙሉ ትግል አካሂዷል ይህ ህዝብ ትግል ሲያካሂድ አንዱ ላይ ለመውጣት ለመጫን ሳይሆን ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች በእኩልነት ተከባብረው ተፈቃቅለው የሚኖሩባት ሀገር በብልጽግና በሰላም የሚኖሩባት ሀገር ለመፍጠር ስለነበረ ይህ ሂደት ግን ከቅርብ ጊዜ ወዲህ እየተዳከመ መምጣቱ አሳስቦት ህገ መንግስት ይከበር ብሎ ከተወሰኑ ወራቶች በፊት ከጫፍ እስከ ጫፍ ትግራይን ያነቃነቀ ሰልፍ አድርጎ ነበር ስለዚህ ይሄ የመጀመሪያው ሰልፍ አይደለም ያሁኑ ሰልፍ ለየት የሚያደርገው ምንድነው ህግ ይከበር እየተባለ ያለ ጭራሽ ህግ እየተጣሰ የትግራይ ተወላጆች በገፍ ወደ ጎረቤት ሀገር የዜጋ እና አብሯቸው የሚኖር ህዝብ ጥቃት ሰለባ የሆኑ እየተሰደዱ ያሉበት ሁኔታ ነው ያለው ይሄው አንዱ ምክንያት ነው ሌላኛው ምክንያት ይህ አልበቃ ብሎ በእንቅርት ላይ ጆሮ ደግፍ እንደሚባለው የክልሉ ተወላጅ የሆኑ በፊት አመራር የነበሩ ማለት ነው በሰብአዊ መብት ማስከበርና በሙስና ትግል ስም ከለላ ማለት ነው ስም የክልሉ ተወላጆችን ታርጌት የሚያደርግ አካሄድ ተፈጥሯል ይሄንን ለመቃወም ህግ መከበር አለበት ልክ ነው ህግ ግን ሲከበር ያየን አይደለንም ሌባ እና ዘራፊ እንዲሁም የሰብአዊ መብት ጥሰት የፈጸመ ከትግራይ ብቻ አይደለም ከተለያዩ በኢህአዴግ ውስጥ ካሉ የፖለቲካ ፓርቲዎች ያሉ አመራሮች ተሳታፊ ነበሩ እንዲሁም ህግ ማስከበር ከመንግስት እችላለሁ ካለ አገሪቷ አለመረጋጋት ውስጥ የከተተ ህዝቦችን ለስደት የዳረገ ከፍተኛ የሆነ የሰላም መቃወስና የሰብአዊ መብት ጥሰት እየተፈጸመ ነው በአሁኑ ሰዓት ይሄንን ማስቆም ያልቻለ መንግስት እንዴት ብሎ ነው በድፍረት ያንድን ህዝብ ያንድን አካባቢ ተወላጅ የሆኑ ብቻ ለይቶ ሰብአዊ መብት አስከብራለሁ ብሎ የህግ የበላይነት አስከብራለሁ ብሎ እርምጃ የሚወስደው ምክንያቱም አገሪቷ በአሁኑ ሰዓት ከፍተኛ የሆነ የሰብአዊ መብት ጥሰት የሚፈጸምባት ሰዎች የሚሞቱባት ሰዎች የሚሰደዱባት በገፍ በቅድም ስገልጽልህ ስደተኛ በከፍተኛ ደረጃ ቁጥር ተቀብላ ከለላ የምትሰጥ የነበረች ሰላማዊ ሀገር ይቀርቶ አሁን ዜጎች እርስ በራሳቸው ወደሚባሉባት ዜጎች ሰላም አጥተው ወደ ጎረቤት ሀገር ሄደው ተሰደው እዛ ክብር የሚያገኙበት በሰው ሀገር በአገራቸው ያጡት መሰረታዊ የሆነ የሰውነት ክብር ባጡበት ህገወጥ መሳሪያ ወደ አገሪቱ በገፍ እየገባ አንዱ ዜጋ ሌላውን ዜጋ አጠገቡ ያለ ጎረቤት ዜጋ ለመውጋት በሚዘጋጅበት ሁኔታ ይህ ማስቆምና አገሪቱ ወደ መፍረስ አቅጣጫ እየሄደች ይሄንን ማስቀረት ያልቻለ መንግስት በየትኛው ሞራሉ ነው አሁን የተወሰኑ ያንድ ክልል ያንድ ብሔር ተወላጆች የሆኑ ብቻ ለይቶ ህግ አስከብራለሁ ወይም የህግ የበላይነትን አስጠብቃለሁ ብሎ የሚሄደው የሚል ነው ሰላማዊ ሰልፉን ታየው ሰላማዊ ነው እንደስሙ ህጋዊም ነው ማንኛውም አይነት የሌላ ህዝብ ጥቅም ወይም ክብር ወይም መብት የሚነካ አይደለም እንደ ሌላ ቦታ ያየናቸው ሰላማዊ ሰልፎች አንተም በደንብ ታቃቸዋለህ ሚዲያው ላይ ስላለ የጦር መሳሪያ ምስል እስከመያዝ ድረስ በኃይል መሬታችንን እናስመልሳለን የሚሉ ወደ ውጊያ የሚያነቃቁ የሚቀሰቅሱ ነገሮች ነበሯቸው ሌላ አካባቢ ከያሉ የነበሩ ሰልፎች በተለይ በሰሜን ጎንደር አካባቢ የተደረጉ በጎጃም የተደረጉ ሰልፎች ካየ ማለት ነው የትግራይ ሰልፍ ግን በዚህ አይነት መልኩ አልተካሄደም የጦር መሳሪያ ምስል እየተቀመጠ ይዋጣልን ኑ እየተባለ ለጦርነት ግብዣ የሚደረግበት አልነበረም ስለዚህ መልእክቱ ግልጽ ነበረ መነሻውም ግልጽ ነው ለማለት ፈልጌ ነው አመሰግናለሁ አሉላ
ምናልባት መጀመሪያ ላይ መንግስት ደጋፊ በሚለው ዙሪያ ላይ አንተ ባልከው ይስተካከል ያን ስርዓቱ ይሄን አምጥቷል ብለህ ስለምታምን ይሄንን ስርዓት ከሚያመጣ ከማንኛውም ጋር እንደ ደጋፊነት እንደምትቀጥል ነው ሐሳብን ያነሳው አሁን እዚህ ጋር ወደ ሰላማዊ ሰልፉም ሳንሄድ አሉላ እኚህ ህገ መንግስታዊ የሆነ እውነተኛ ፌደራሊዝምን ማካሄድ ላይ ቀድሞ ኢህአዴግ ወሃት የበላይነት አለበት የተባለበት ኢህአዴግ ሲያደርግ የነበረው 28 ዓመትና ላለፉት 2 ዓመታት ደግሞ ለውጥ መጥቷል ተብሎ በሚነሳው ዙሪያ ላይ በንጽጽር ሲታይ ከቀድሞ አሁን የምታነሳቸው ሰዎች እየሞቱ ሰባዊ መብቶች ያልተከበሩበት ህገ መንግስቱ ያልተከበረበት አካሄድ አለ ብለ ታምናለህ የባለፉት 28 ዓመታትንና ባለፉት 2 ዓመታት በተለይ ዶክተር አብይ አህመድ ወደ ስልጣን ከመጣበትና ኢህአዴግ ራሴን ገምግም ያለው ካለበት ጊዜ ጀምሮ ያለው ልዩነት እውነት ከመጀመሪያ አወድሰ ከምታነሳው አሁን ያለው ችግር ልዩነት አለው ብለ ታምናለህ ኦኬ ከሰባዊ መብት አንፃር ከሰባዊ መብት ጥሰት አንፃር ሰባዊ መብት ጥሰት አልነበረም የሚል እኔም ቀድምም በበጎ በሆኑት ነገሮች ሳነሳ ጉድለቶች አላነሳህም ብለህ ትሞግተኝ ይሆናል እንጂ የሰባዊ መብት ጥሰት አልነበረም በኢትዮጵያ ማለት አይደለም በዚህ ደረጃ ፖለቲካን ተከታትለን አስተያየት የምንሰጥ ሰዎች ተራ የሆነ ዜጋ እንኳን ራሱ የሚረዳው ነገር ነው የሰባዊ መብት ጥሰት ነበረ የዲሞክራሲ ጉድለት ነበረ በተለይ በ1983 ዓመተ ምህረት ከተካሄደው ሽግግር አንፃር ኢህአዴግ አንዱ ፈርቀዳጅ ተብሎ የሚወሰድበት በኢትዮጵያ ታሪክም ተመዝግቦ በወርቃማ ታሪክ የሚሰፍርለት እንዲሁም የትግራይ ህዝብ ወደ 60,000 ገደማ ሰማዕታት የከፈለበት እንዲሁም ወደ 100,000 የሚጠጉ አካላቸው የጎደሉበት ትልቁ ድል በየምወስደው እኔ አገሪቷ በ1983 ያካሄደችው የዲሞክራሲ ሽግግር ነው ግን ይሄ ዲሞክራሲ ሽግግር ላለፉት 27 ዓመታት ምንም እንከን ሳይኖረው ጉድለት ሳይኖረው ሰባዊ መብት ጥሰት ሳይኖር አልፏል ማለት አልችልም ስህተት ነው እንደዛ የሚል ግምገማ ወይም አተያይ የለኝም ጉድለቶች ነበሩ እንዲያውም ከተያዘው ተስፋ አንፃር በሂደት ያሽቆለቆለ ሄዶ በተለይ የፌደራል ስርዓቱን እና ህገ መንግስቱን አደጋ ውስጥ በሚከት ሁኔታ ችግር ውስጥ የገባንበት አካሄድ ኢህአዴግም ራሱ ገምግሞ ያስቀመጠው ነገር ነው ስለዚህ እኔ ይሄንን ዲፈንድ የማድረግ እንትኑ አይኖርኝም በተአምር ሊሆን አይችልም ነገር ግን እንደዛ ሆኖ የተገኙት ድሎች እና አሁን ያለንበት ሁኔታ በማነጻጸር ሳይ እንዲሁም በሰባዊ መብት በዜጎች ደህንነት አጠባበቅ ዙሪያ አነጻጽሬ ሳይ አሁን ኢትዮጵያ የሰባዊ መብት ተከብራለች አታከብርም አይደለም ኢትዮጵያ እንደ ሀገር መቀጠል ትችላለች አትችልም የሚል ጥያቄ ነው አሁን እየተነሳ ያለው በተቃውሞ በድጋፍም ለምሳሌ ሩቅ ሳንሄድ የኦሮሞ አክቲቪስት የሆኑ ወንድሞቻችን ያስቀመጧቸው ፋክቶችን ማየት ይቻላል በቅርብ ጊዜ ሩቅ ሳንሄድ ኦቦ ጃዋር መሐመድ ኢህአዴግ ኢትዮጵያ መምራት ማስተዳደር አይችልም እስከማለት ነው የተደረሰው በፊት መንግስት ኢህአዴግ እዚህ ጋር አሁን ግልጽ ያያረግን እንድንሄድ አሉላ አዎ ኢህአዴግ አሁን ላይ ነው አስተያየት የሰጠው ያ ሁለት ኢህአዴግ ነው አለ የሚባለው ኦኬ የቀድሞው ኢህአዴግ ተቀባይነት የሌለው ያሁኑ ኢህአዴግ ተቀባይነት አለው የሚባለው ነው ስርዓት አልተቀየረም ኢህአዴግ ውስጥ ብቻ የትማማችና አጋር ድርጅቶች የሰዎች ዛጋ ስልጣን ነው የተቀየረውና የትኛው ኢህአዴግ ነው አገርን መምራት ያልቻለው ቀድሞ የነበረው ነው ያሁኑ ነው ግልጽ ይሆን በቦጃወር አነጋገር አሁን ያለው ኢህአዴግ ነው የቀድሞ ኢህአዴግማ አስወግደነዋል ካሁን በኋላ ተመልሶ አይመጣም ብለው የሚገልጹ ስለሆነ ቦጃወር እንደ ሪፈረንስ ያስቀመጥኳቸው ስለዚህ ወደዛ እንመለስም አሁን ያለው ኢህአዴግ ነው አሁን ፈንክሽን ያረገ እየተነፈሰ ያለው ኢህአዴግ ነው ስለዚህ እንደዛ ታምናለህ አሁን ስልጣን ላይ ያለው አሁን ኃላፊነት ይዞ ባሁኑ በአዲሱ ለውጥ አምጥቼ ሪፎርም አካይጃለሁ ብሎ በሚሰራው ኢንክሉዲንግ ሁሉም ማለት ነው አራቱ ፓርቲዎች እየመሩት ያለ ኢህአዴግ ነው ያወራ ያለው ሊቀመንበር ሆኖ የሚመሩት ደግሞ ጠቅላይ ሚኒስትሩ የኢትዮጵያ የኢህአዴግ ሊቀመንበር ዶክተር አብይ አህመድን እየመሩት ያሉት ኢህአዴግ ነው ያወራ ያሉት እንጂ ስላለፈማ ያለፈው ገምግሞ ያንን ፋይል ዘግቶ አዲስ ምዕራፍ ተጀምሯል ብሎ አብስሮናል ዶክተር አብይ ወደ ጠቅላይ ሚኒስትርነትም ወደ ኢህአዴግ ሊቀመንበርነትም ከመምጣታቸው በፊት ማለት ነው 17 ቀን ቁጭ ብሎ ተሰብስቦ ገምግሞ ታስታውስ እንደሆነ በዛን ወቅት ዶክተር አብይ የኦህዴድም ሊቀመንበር አልነበሩ ኦቦ ለማ መገርሳ ናቸው ስለዚህ አራቱ ድርጅቶች እና እንዲሁም ሊቀመንበሩ በመወከል አራቱ አቶ ኃይለ ማርያም አቶ ለማ መገርሳ አቶ ደመቀ መኮንን እንዲሁም ዶክተር ደብረጽዮን ገብረሚካኤል ቀርበው መግለጫ በሰጡበት ያ ወቅት አሁን አብቅቷል ተዘግቷል ያ ቻፕተር ካሁን በኋላ ኢህአዴግ
በሰብአዊ መብት ረገድ የፈጸማቸው ጥሰቶች በዲሞክራሲ ጉድለት የዲሞክራሲ ምህዳር አጥብቧል በጣም አዳክሟል ስለዚህ ይሄንን በማስተካከል ረገድ የዜጎች ሰፊ ተጠቃሚነት እና ፍትሃዊ ተጠቃሚነት በማረጋገጥ ረገድ የነበሩ ጉድለቶች አይተናል ሙስና ሰብአዊ መብት ጥሰት እነዚህ ሁሉ ታይተው እርምጃ እንድንወስድም አቅጣጫ አስቀምጠን ወጥተናል ብለዋል በዛን ጊዜ ያስቀመጡት አቅጣጫ መሰረት በማድረግም አዲስ ሊቀመንበር መርጠው ወደ ስራ ገብቷል ስለዚህ በዚህ አዲስ ሊቀመንበር በዚህ አዲስ የገዢ ፓርቲ አመራር የኢህአዴግ አመራር እንዲሁም መንግስት እሱ የሚመራው መንግስት ስር እየተፈጸመ ስላለው አሁን እኔ እናንተ ያወራን ባለንበት ሰዓት ያለው ሲቹዌሽን ነው ያወራ ያለው አቦጃዋርም ይሄንን ገልጸው ነው ይሄንን ጠቅሰው ነው ኢህአዴግ መዋቅሩ የታችኛው መዋቅሩ የመንግስት ፈርሷል ካሁን በኋላ ኢትዮጵያን ማስተዳደር አይችልም የሚል ድምዳሜ ነው የደረሱት ስለዚህ እኔ ከዛ ጋር ነው አሁን ካለው እና በፊት ኢትዮጵያ እንዳገር የነበረችበት ሁኔታ ነው ያነጻጽሩ ያለው እንጂ በፊት የሰብአዊ መብት ጥሰት ነበረ yes ዲሞክራሲ ብዙ ተስፋ ተጥሎበት የትግራይ ህዝብ ብዙ መስዋዕት የከፈለበትና እንዲሁም ብዙ ኢትዮጵያውያን ኢንክሉዲንግ ሁሉም ብሔር ብሔረሰቦች የኦሮሞ ህዝብ ሪስፔክት የሚሰጠው የትግራይ ተወላጆች መስዋዕት በኋላ ላይ ግን መንግስት በሂደት ኢህአዴግ ይሄንን አጉድሏል ሸራርፎ ጭራሽ አገሪቷን ወደ አደጋ ሊከት በሚችል መልኩ አዳክሞታል ተብሎ የሚጠቀሰው ብዙ ተስፋ የተጣለለት የዲሞክራሲ ሂደት እንኳን ራሱ ቀጭጫል የሰብአዊ መብት ጥሰትም ነበር በዚህ ምንም ማንንም ልዩነት ሊኖረው አይገባም በዚህ ረገድ አስምሬ ነው መናገረው ማለት ነገር ግን አሁን ኢህአዴግ ያንን ገምግሞ አስቀምጦ ሲያበቃ እኔ ዲፈንድ ማድረግበት ምክንያት የለም ሲጀመር ነገር ግን ከዛ በኋላ የተቀመጡት አቅጣጫ ግን ኢህአዴግ ባስቀመጣቸው አቅጣጫና አገሪቱን አረጋግጦ መምራት በሚችልበት ሁኔታ ይሄድ አይደለም በጣም አሳሳቢ ሁኔታ ነው ያለው አሁን በአሁኑ ጊዜ እዛ ላይ አሉላ እዛ ከተስማማን ኢህአዴግ በ17 ቀን ውይይቱ ላይ መግለጫ ሰጥቶ ራሱ መንግስት በራሱ ፓርላማ የሽብርተኛ የነበረው የመንግስት አስፈጻሚ አካል ነው ብለው አምኖ እንደ ኢህአዴግ ከወሰዱ በኋላና ሪፎርም እንዲቀጥል ከተባለ በኋላ ከተቀመጡ አቅጣጫዎች ያልተደረጉትና ይሄ መንግስት ኢትዮጵያ እንድትፈርስ ኢትዮጵያ እንደ ኢትዮጵያ ልትቀጥል ማትችልበት ያስደረገው ምንድነው በነጥብ እንዴት ለማለት ፈልጌ ነው ለምን አንተም የምትስማማበት ሁሉም ሰው በብዛት አብላጫው የሚስማማበት ቀድሞ የነበረው የሰብአዊ መብት ጥሰትና ያሁኑን ኮምፔር ስታደርግ ሁሉም በንጽጽር ነው መሆን ያለበትና ነው ምንድናቸው ነጥቦቹ ኢህአዴግ ቁጭ ብሎ ራሱን ገምግሞ መቀየር አለበት ኢህአዴግ ተቀባይነት ያለው ኢህአዴግን ገነባለን ሲባል ወሃትም አብሮት ነበረ አሁንም ያለው ሰላማዊ ሰልፉን የሚጠራውም የትግራይ ህዝብ ራሱ የኢህአዴግን ራሱን መገምገሙን አሜን ብሎ ተቀብሎት ነበር ምንድነው ከዛም በኋላ ተሸራረፈውና ሊያስብል ኢትዮጵያ ላትኖር ትችላለች ሊያስብል የመጣው ነገር ምንድነው ኦኬ ጥሩ አንድ በዜጎች ደረጃ አሁን ቅድም ያነሳናቸው በተለይ ኢህአዴግ እንደ ጉድለት ብሎ አስቀምጦ አቅጣጫ አስቀምጦላቸው ሊያሻሽላቸው የሚሰራቸው ነገሮች መሰራት የሚችሉት በዜጎች ደረጃም መንግስት አለ የሚል አስተሳሰብ በፐርሰፕሽን ደረጃ መንግስት አለ የሚል ይሁንታ መኖር አለበት ሁለተኛ መንግስት ራሱ መኖሩን ማረጋገጥ የሚችልበት እርምጃዎች ሊኖሩት ይገባል እነዛ በኢህአዴግ ደረጃ ተወስነው አቅጣጫ ተቀምጦላቸው ወደ ትግበራ ይገባሉ ተብለው የተያዙት ማለት ነው ያ መሰረታዊ ፋውንዴሽን መንግስት እንደ መንግስት ፋንክሽን የሚያደርግበት መንግስት እንደ መንግስት አገርን የሚመራበት ዜጎች ደግሞ በፐርሰፕሽን ደረጃ መንግስት አለ ብለው ይሁንታ የሚሰጡበት ሁኔታ መኖር አለበት ይሄ ፋውንዴሽኑ እነዛ አቅጣጫ የተቀመጡት በዚህ ፋውንዴሽን ላይ ተመስርተው የሚቀመጡ ናቸው ለምሳሌ ከኢህአዴግ ራሱን ገምግሞ አቅጣጫ አስቀምጦ አዲስ አመራር ከማምጣቱ በፊት መፈናቀል ነበረ yes ዜጎች ሞተዋል yes ይሄንን መቀየር የሚችል አሰራር አቅጣጫ አስቀምጦ የሄደ መንግስት እነዚህ የነበሩ ሁኔታዎች እንኳን ራሱ በመቀየር ነው መጀመሪያ ያለበት አለ ብሎ አንድ ዜጋ በመንግስት ኮንፊደንስ እንዲኖረው የሚያስችል ነገሮች መኖር አለበት ከዛ በኋላ የተቀመጡት አቅጣጫዎች የመፈጸም ይህ መንግስት ይህ አመራር ብቃት አለው ብሎ ህዝቡን በሙሉ እምነት ተገዢ ሆኖ ለቀረቡት አቅጣጫዎች ማስፈጸም ግዴታም እንዳለበት ተባባሪ መሆን እንዳለበት ያምናል ማለት ነው ያ ኮንፊደንስ ግን ህዝብ ላይ የለም አሁን ባሁኑ ሰዓት አይደለም አቅጣጫዎቹ የተቀመጡት በግምገማ የተወሰኑት ነገሮች ሊፈጸሙ ጭራሽ በቀን ተቀን እንደ ሰላማዊ የሆነ ሁኔታ ኖሮ ስራውን ማስኬድ እንኳን የሚችልበት
ሁኔታ እንደሌለ ነው እየተረዳ ያለው ዜጋው ማለት ነው በተለይ አሁን ለምሳሌ በእናንተም ብዙ ጊዜ ዘገባ የተሰጠው የቅማንት ብሔረሰብ ጉዳይ መውሰድ እንችላለን የቅማንት ብሔረሰብ ይሄ ኢህአዲግ አቅጣጫ አስቀምጦ ለውጥ አመጣለሁ ብሎ ራሱን ከመገምገሙ በፊት ጎንደር አካባቢ ተገድሏል ተጨፍጭፏል ህዝብ ስለዚህ የቅማንት ማህበረሰብ እንደምሳሌ ወስደን ኢህአዲግ ያስቀመጣቸው አካሄዶች የሚመራ እና የሚተገብር አመራር እንደ ኢህአዲግ እንደ እሱን የሚመራው መንግስት አለ ብሎ ሊያምን የሚችለው የቅማንት ህዝብ ለሁለተኛ ጊዜ እንደማይገደል ማረጋገጫ ማግኘት አለበት ተረጋግቶ ባገሩ እንደሚኖር ነገር ግን ሁኔታ በከፋ ሁኔታ ነው የቀጠለው እስከ መግደል ብቻ ሳይሆን በጣም አጸያፊ በሆነ ድርጅት አካሄድ ከስራ በማንነት ምክንያት ከስራ እስከመባረር ነው የተደረሰው በማሰብ ቅማንትን አንተ እንትን አንስተዋል እንደ ምሳሌ ወደ ትግራይም ሊሄድ ነበር በነገር ችግር የለም አይደለም እሱንም ተነሳልኛል የወልቃይት ጉዳይ ምን መነሳት የሚገባው ጉዳይ ነው ግን ይሄ አሁን መፈናቀሉ እንደምሳሌ ነው ያነሳ ነው ኢህአዴግ በመሪ ካስቀመጣቸው ለውጦች ይሄኛው መንግስት አላካሄደም እየተባለ ያልክ ነው ያለውና መንግስት ግን እኔ ብዙ ለውጦችን አምጥቻለሁ የሚል በአንድ ጭፍን ደጋፊና ጭፍን ተቃዋሚ መሆን የለብንም ወደዛም ልመጣ ነው የተገኙት ውጤቶችም ማስረዳ ነው መፈናቀሉ ጋር እንድትነሳ መፈልገው የሚነሳ ኮሜንት ስላለ ነው የመፈናቀሉን ሂደት የሚያባብሱት ደግሞ የቀድሞዎቹ በተለይ ውሃት ላይ ነው የሚቀሰረው ጣት ኢህአዴግ ውስጥ ስልጣን የነበራቸው አሁን በመናነሳው ቅማንት አካባቢም የትግራይ ተወላጆች የሚተነክሱት አለ በሶማሌ ክልል አካባቢ ኮሮሞ ጋር በሚደረገውም የቀድሞ የውሃት ባለስልጣናት የሚያረጉት አለ በጉሙዝ በኔሻንጉል ጉሙዝ አካባቢም ደግሞ በኢንቨስትመንት ስም የቀድሞ የውሃት ደጋፊ ሆኑ በመንግስት ፈቨር ሲደረግላቸው የነበረ የትግራይ ተወላጆች መሳሪያ ይሰጣሉ እኚ የሂደቱ አደናቃፊ ናቸው ተብሎ በሚነሳም በሌላ ጎራ አለ ይሄንንስ እንዴት ታየዋለና ከዛም በኋላ ደግሞ ቅድም እንዳልኩ ያንን ወደ አሳበት ተመለስልኛል ኦኬ ይሄ ስተት የሚሆነው በሁለት መንገድ ነው አንድ አድራጊዎቹ የሚገለጹት ሰዎች የራሳቸውን ወገን ያጠቃሉ ወይ የራሳቸው ወገን እንዲፈናቀል ያደርጋሉ ወይ ለምሳሌ በዚህ መፈናቀል እየተጎዳ ያለው የትግራይ ህዝብ ነው የትግራይ ተወላጆች ተፈናቅለዋል ተገድለዋል ንብረታቸው ተዘርፏል በየትኛውም የሀገሪቱ ክፍል ንብረታቸው ተዘርፏል ስለዚህ የትግራይ ተወላጆች ንብረት እንዲዘረፍና እንዲገደሉና እንዲሰደዱ የቀድሞ ባለስልጣናት ናቸው ያደረጉ ያሉት ማለት ይቻላል ወይ አንድ ነው ሁለተኛ ስተት የሚያደርገው መንግስት ይሄንን ማቆም የሚችል አቅም እንደሌለው አቅመ ቢስ እንደሆነ እየተናገረ ነው የቀድሞ ባለስልጣናት አሁን ያለው መንግስት ማንበርከክ ይችላሉ ማለት ነው መንግስት እንደዚህ ያለ ነው ብለው የሚያስቡ ሰዎች ተሳስተዋል እንደዛ ካለም እኔ እስካሁን ድረስ የቀድሞ ባለስልጣናት ናቸው በየቦታው እንዲያደርጉ ያሉት ብሎ ያቀረበው ነገር ካለ ለማወቅ ለመስማት ዝግጁ ነኝ እንደዛ ብለው የሚናገሩ ሰዎች ግን በተዛዋሪ ምን ይያሉ እንደሆነ አውቀውታል መንግስት አቅመ ቢስ ነው የቀድሞ ባለስልጣን ስልጣን ይዞ ብቻ ሳይሆን ስልጣን ለቀው መንግስትን አቅመ ቢስ ያያረጉት ነው ይያሉ ፊት ወጥቶ ሳይሆን አሁን ቅድማ ታዲያ እሱ እኮ ነው በውስጥም በተዛዋሪ ይሁን በውስጥም በፊት ለፊትም ይሁን እነዚህ ሰዎች ከመንግስት አቅም በላይ ናቸው ማለት ነው ግን ይህ አይደለም ከመንግስት በላይ የሆነ መንግስት ሁሉንም የደህንነት የመከላከያ የፖሊስ ኃይል ይዞ መዋቅሩን ይዞ መቆጣጠር የማይችለው ነገር የለም ምክንያቱም መንግስት ካሁን በፊትም እኮ እየሰራ መጥቷል መቆጣጠር ይችል ነበር ማለት ነው ነገር ግን አሁን ያለው ሁኔታ ያ አይደለም አንድ መንግስት አቅመ ቢስ በመሆኑ እንጂ ሌሎች በሚሰሩት ስራ አይደለም ሌሎች በልጠውት ወይም ሌሎች ኃይለኛ ሆነውበት አይደለም አሁን ያለው ልክ ቅድም እንደገለጽኩልህ በሌሎችም የተገለጸው መንግስት መዋቅሩ የተዳከመ እና በዜጎች ፐርሰፕሽን መንግስት የለም እሚል አመለካከት እንዲያዳብር ያደረገ ነው ይህ በሆነበት ሁኔታ ሁሉም እየተነሳ በዛሬው ዕለት ህገወጥ የሆነ የጦር መሳሪያ ግዢ ላይ ተሰማርቷል መንግስት ዲፈንድ አያረጋኝም የሚል ስሜት ዜጎች ውስጥ አለ አሁን እኮ ለመዋጋት ወይም አገር ለማጥፋት ብቻ አይደለም መሳሪያ እየታጠቀ ያለው ሰው ራሱንም ዲፈንድ ለማድረግ ነው ይህ ምንድነው ካልከው መነሻው እነዚህ ሰዎችም ቅድም የጠቀስካቸው የቀድሞዎቹ ናቸው ያስቸግሯቸው ያሉት የሚሉትም ራሳቸው መንግስት አቅመ ቢስ ነው ብለው አምነዋል ይህ በዜጎች ውስጥ መኖር ራሱ በጣም አደገኛ ይሄ ማንንም ሰው መንግስት ውስጥ ያሉ ሰዎችን በጠይቃቸው የሚስማሙበት ነው
በአንድ ሀገር ውስጥ ትልቅ አደጋ የሚከሰተው ዜጎች በፐርሰፕሽን ደረጃ መንግስት የለም ብለው በተግባር አይደለም በሪያሊቲ አይደለም በሐሳብ ደረጃ መንግስት የለም ብለው ማሰብ ከጀመሩ ሁለት ምክንያት ነው የሚሆነው አንድ ማጥቃት የሚፈልጉትን አካል ጊዜ እየጠበቁ የነበሩ ለማጥቃት ዝግጁ የሆኑ ሰዎች ይዘጋጃሉ ሁለት ራሳቸው በመንግስት እድናለው መንግስት ይጠብቀኛል ብለው የሚያስቡ ዜጎች እነዚህ በጣም ብዙ ናቸው በነገራችን ላይ ራሳቸውን ለመከላከል ወደ መታጠቅ ይገባሉ ማለት ነው ስለዚህ አሁን ያለው ሰብአዊ ማጣሽ የሆነ መንግስት ኢህአዲግ ባቀረበው አቅጣጫ ተቆማለህ ተብሎ ኢህአዲግ ራሱ ገምግሞ ይሄን ነገር ማብቃት አለበት ብሎ የሚያስቆመው መንግስት አይደለም ያስቸገረ ያለው አሁን አልቆምም ሰብአዊ መብት ጥሳለሁ ብሎ የሚቀጥል መንግስት አይደለም አሁን ይሆነ ያለው እንደ አገር መንግስት አገርን መምራት አልቻለም ይሄ ነው ይሆነ ያለው ኢን ሪያሊቲ በተጨባጭ ማለት ነው አሁን በፊት ኦሮሚያ አካባቢ ግድያ እየፈጸመ ያለው ይህ ሰብአዊ መብጣሽ የሆነ መንግስትና በልቅ የለቀቃቸው ወታደሮቹና ፖሊሶቹ ናቸው ይባል ነበር አሁን ወታደሩን ፖሊሱን ተቀይሮ እስከ ህይወቱ እስከ መስጠት የደረሰ ፖሊስን የተፈጠረው ህዝብን ዲፈንድ ለማድረግ ነገር ግን አሁንም ዛሬም ድረስ እኔ እናንተ ያወራ ግድያ አለ ሞት አለ ሰው እየሞተ ነው ልዩነቱ ምንድነው የበፊቱ የሚደበቅለት አይደለም በግልጽ ይነገራል ያሁኑ ግን አይ ተው ለውጡ ሽግግሩ እንዳይበላሽ ተብሎ በሰው እንዲ ያንን ቶለሬት እንዲያደርግ እየተደረገ ግድያን እየተቋቋመ እንጂ አሁን ያለው ግድያ እንደውም ባለማቀፍም ይሁን በሎካል ሚዲያ ሽፋን ቢሰጠው ኖሮ የባሰ እንጂ በነገራችን ላይ ኦን አቨሬጅ ነው ማለት 6 አመት ቆይተዋል አቶ ኃይለ ማርያም አቃለው ነገር ግን ዶክተር አብይ ኦን አቨሬጅ በቆዩበት 7 ወር ውስጥ ኦን አቨሬጅ የአቶ ኃይለ ማርያምን በበለጠ ሰው ነው እየሞተ ያለው አሁን ኢትዮጵያ ውስጥ መፈናቀሉም ከዓለም አንደኛ ሆነናል ስለዚህ ምን ልፈልጌ ነው ሰብአዊ መብት ሲኖር መንግስት ያጠፋ በፊትም ይጠፋ ነበር አሁንም ካጠፋ መጠየቅ አለበት yes በዚህ እንስማማለን የመንግስት የሆነ ስራ መስራት አለበት ኦፍ ኮርስ መንግስት ግዴታ አለበት ስራዎቹን የዜጎችን ደህንነት መጠበቅ አለበት አሁን ግን የሆነ ያለው ዜጎች መንግስት በማይተማመኑበት መንግስት የለም የሚል አስተሳሰብ ተንሰራፍቶ በየቦታው አሁን ዛሬ በውጭ ሀገር ዜጎች ሳይቀር በመንገድ ግንባታ የተሰማሩ ታግተው በአካባቢ ጎበዝ አለቆች ማለት ነው ታግተው ድረሱልን ብለው የጻፉት ትዊተር ላይ ሳይ በጣም ነው የደነገጥኩት ጭራሽ ደሞዝ አልተከፈልንም የሚሉ የጎበዝ አለቆች ተሰባስበው የውጭ ሀገር የግንባታ ተቋም ሰራተኛ የሆኑ ሰዎችን አግተው ይዘዋል ስለዚህ በውጭውም ራሱ በእንደዚህ አይነት ፐርሰፕሽን የምንታይበት ሁኔታ ከተፈጠረ የመንግስት ቀጣይነትም ጥያቄ ውስጥ ይገባል አሉላ እዚህ ጋር ነው አሁን አገር ቤት ነበርኩ እኔ መሳሪያ ጎጥ መሳሪያ ይሸጣል ሰው ኮምፎርታብል አይደለም ያንን ሳይኮሎጂ እንዲቀርጽ ያደረገው መንግስት አይደለም አብላጫው የሚያነሳው ቀድሞ ወሃት ውስጥ አሁን ኢህአዴግን ጥላቻ የለውም የትግራይም ህዝብዩን የቀድሞ ኢህአዴግን የሚደግፈው ኢህአዴግ ውስጥ የወሃት የበላይነት ስለሌለ ብቻ የአብይ መንግስት የዶክተር አብይ መንግስት አገሪቱን መምራት አይችልም ሊያስብሉ የሚችሉ አካሄዶችን ጦር መሳሪያም ከሆነ በመተማና በተለያየ አካባቢ የሚያደርጉ ያሉት የወሃት ቀድሞ ባለስልጣናት አሁንም ስልጣን ላይ ያሉ የለውጡ አካሄድን እንደግፋለን ብለው መንግስት ውስጥም ስር ሰደው የሚሰሩ ናቸው የሚባል አለ በተናጠል ቀደም እንዳነሳው በኢንቨስትመንት ደረጃ ያሉትም የትግራይ ተወላጆች ቀድሞ በመንግስት ፈበር ስለተደረገላቸው ለውጡ ከመጣ ሉዝ እናረጋለን የሚል ፍራቻ ስላለባቸው አካባቢ ውስጥ ግጭት እንዲደረግ ይቀሰቀሳሉ ስህተት ነው ይሄ ስህተት ነው ለምን ብትለኝ ታየዋል ይሄ ስህተት ነው ለምን ብትለኝ ዛሬ አይደለም የዶክተር አብይ የሚመራው ኢህአዲግ ራሱን አስተካክሎ አመራር ለውጥ አካሄዶ በመከላከያም በደህንነትም በሁሉ መስሪያ ቤቶች ለውጥ አካሄዶ ስራ ላይ ከበቃ በኋላ አይደለም አንድ ሰው ተነስቶ ዛሬ ይሄ ለውጥ አልተቀበልኩትም የሚለው ለውጡ አልተቀበልኩትም በለውጡ አልሄድም ማለት ቢፈለግ ኖሮ እስከ ዛሬ ድረስ ኦር አሁን እየተፈጠረ እስካለው ጊዜ ድረስ መጠበቅም አያስፈልግም ነበር ህወሓት እኮ እና አመራሮቹ ኢህአዲግ የመረጠውን ሊቀመንበር ተቀብለው ኢህአዲግ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር ሆነው ዶክተር አብይ አህመድ ትግራይ ጉዞ አድርገው እኮ የትግራይ ህዝብ እንደ መልአክ ነው የተቀበላቸው እንደ ሰው አይደለም እንደ መልአክ ይሄ በነገራችን ላይ የኤርትራ
ፌዴሬሽን ያሳውሰኛል በፌዴሬሽን ከተመለሰች በኋላ ኤርትራ ጃንሆይ ከእንግሊዝ መልስ የጣሊያን ወረራ አብቅቶ ለ5 ዓመት በእንግሊዝ በስደት ቆይተው ሲመለሱ ወደ ኤርትራ ነበር የተጓዙት እንደመጡ መንግስታቸውን እንትን ካሉ በኋላ ማለት ነው ከተረከቡ ጣሊያን ወጥቶ በእንግሊዝ ድጋፍ ከተመለሱ በኋላ ኤርትራ ሄዱ ጊዜ በዛ ወቅት ኤርትራ እንደ መልአክ ወጥቶ ነበር ህዝቡ የተቀበላቸው አንድነት ከኢትዮጵያ ጋር እንፈልጋለን ብሎ እንደ መሪው ነው የተቀበላቸው በቀኝ ግዛት ስር የነበረ ህዝብ ማለት ነው አስበው እንግዲህ ይህ ህዝብ ግን ጃንሆይ በሂደት ህዝቡ ሉዓላዊነቱና አውቶኖመስ የሆነ ራስ ገዝነቱን ያረጋገጠለት ፌዴሬሽን በቋንቋው የመናገር የመጻፍ የመዳኘት በወለዳቸው ልጆቹ የመተዳደር የራሱ ፖሊስ የራሱ ሰንደቅ ዓላማ ገፈፉት ፌዴሬሽኑ አፍርሰው አህዳዊ መንግስት መሰረቱ ከመሃል ሀገር አማርኛ ተናጋሪ የሆኑ ሰዎች ወስደው ሾሙባቸው ከዛ በኋላ የኤርትራ ህዝብ ግልብጥ ብሎ ኤገነስ ጃንሆይ ነው የወጣው ወደ ትግል ማለት ነው ስለዚህ መንግስት ቃሉን አክብሮ ህዝብን አክብሮ እስከሄደ ድረስ ህዝብ ማንኛውም አይነት ኃይል መንግስት ላይ ቢመጣ ህዝብ ነው የሚመከተው ህዝብ ነው ይሄንን ነገር የሚያስቆመው ትግራይ ውስጥ በተገቢ መንገድ የትግራይን ህዝብ በትክክል ትሪት ያደረገ አንድ መንግስት ከሰራ ከማንኛውም ኃይል የትግራይ ህዝብ ራሱ ነው የሚጠብቀው ይሄ በተግባርም ሆኖ አይተነዋል ዶክተር አብይ አህመድ መቀለ ከተማ ሄደው በትግርኛ ንግግር አድርገው የህዝቡን ስሜት እንዴት መግዛት እንደቻሉ ሁላችንም እናውቀዋለን እኔም ራሴ እንደ መሪ ያለኝን አክብሮት አድናቆት ገልጫለሁ ምክንያቱ ኢትዮጵያ ያለችበትን ሁኔታ የትግራይ ህዝብ ከትግራይ ህዝብ እንደመገኘቴ የትግራይ ህዝብ ክብሩ ሁሉ መብቱ ተከብሮለት ተጠብቆለት እስከ ቀጠለ ድረስ ማን መራው ኦሮሞ መራው ከምባታ ሲዳማ ወይም ሌላ ሶማሊ አይደለም ዋናው ፖይንት የትግራይ ህዝብ ሲጀመር የታገለው ለእኩልነት ለፍትህ ለዲሞክራሲ ለእኩል ተጠቃሚነት ነው ማን መራው አይደለም እና እንደ ልጁ ተቀብሎ ነው አዳራሹ ውስጥ የነበረ ጭብጨባና ድጋፍ ማመን ከምትችለው በላይ ነበር በግልጽም ህዝቡ እስከ እንትን ያደረሰው አቶ መለስ ዜናዊን በሚያደንቅበት ደረጃ የአቶ መለስ ብቃት ወደ ሀገራችን ያመራር ብቃት ተመለሰ ብለን ነው ያየነው ዛሬ ብሎ ነው የገለጸው ምክንያቱም የትግራይ ህዝብ መሰረታዊ የሆኑ ስቴቶች አሉት አንድ መሪ ሲቀበል በመጀመሪያ ለትግሉ ተገቢውን ክብር የሚሰጥ ለትግሉ ሰማዕታት አክብሮት ያለው መሪ ያደንቃል ዶክተር አብይ አህመድ በዛን ወቅት ይሄንን አድርገዋል በሰማዕታት ሐውልት ከዛም በኋላ ምን ተፈጠረ ወደዛ ልመጣለ ነው ከዛ በኋላ ለምን አብሮት የነበሩ ውሃት ውስጥ ዛሬም ኢህአዴግን ውስጥ የነበሩት የክልሉ ምክትል ፕሬዝዳንት ከነ ደብረጽዮን ጀምሮ አመራሩ ራሱ ኢህአዴግ ውስጥ ያለው በሁለት እግር ነው ያለው ነው ለምን መጥቶ ኢህአዴግ ላይ እዚህ ጋር መወሰን የሚቻል ይሄን ለውጥን አመጣለሁ አንተ እንደምታነሳው ለውጥን አመጣለሁ ብሎ እየተንቀሳቀሰ ያለው ኢህአዴግ ያስቀመጠው አቅጣጫ አልተፈጸመም ነው ያንን የዛን አቅጣጫ አስፈጻሚዎች የውሃት ወይም የትግራይን ህዝብ የሚወክሉት የውሃት ድርጅት አመራሮች ደግሞ ኢህአዴግ ውስጥ አሉ ዶክተር አብይ በሚመራው ውስጥ እነሱ እዚህ ጋር ኢህአዴግ ውስጥ አብረው ይያሉ ለምን የትግራይ ህዝብ ዶክተር አብይን ብቻ ይተቸዋል ይሄ የመጣው የለውጡ ሂደት ቀድሞ ስርዓቱ ፌቨር ሲያደርግ የነበረውን የትግራይ ተወላጆች ማጥቃ የሚነካ ስለሆነ ማጥቃት የሚለው ቢስተካከል የሚነካ ስለሆነ ሰባዊ መብቱ ላይም ኮራፕሽኑ ላይም ፌቨሪዝም ላይም ስለሚነካቸው ለዛ ነው የሚባለው እንጂ የጠፋ ነገር የለም ነው እዛ ላይ ሳንተ ምን ትላለህ ልክ አይደለም ስህተት ነው የትግራይ ተወላጆች ጥቅም በልዩ ሁኔታ መንካት ስለጀመረ ነው የሚባለው ነገር በልዩ ሁኔታ ተጠቃሚ ሆኑበት ነገር ኖሮ ያንን ማስተካከል መቻል አንድ ነገር ነው አጠቃላይ ግን የትግራይ ተወላጆች እንደማንኛውም ዜጋ ያላቸው የመብቶች የእኩልነት መብቶች መንካት ኦር ከሌላው በተለየ ሁኔታ እነሱን ታርጌት ማድረግ ስህተት ነው ይሄ ሲጀመር የትግራይ ህዝብ ባይነሳ ነበር የሚገርመን በእንደዚህ አይነት ሁኔታ ማለት ነው እነዚህ ነገሮች ተፈጥረው የትግራይ ህዝብ ዝም እንዲል የሚጠብቅ ሰው ካለ የዋህ ነው ነገር ግን እኩል ተጠቃሚነት ለማረጋገጥ ፍትሃዊ የሆነ ተጠቃሚነት ለማረጋገጥ በሚወሰዱ እርምጃዎች ትግራይ ግንባር ቀደም ሆኖ ተሰልፎ ይታገላል እንጂ ታሪኩም አሁን ያለበትም አቋም የትግራይ ህዝብ አይፈቅድለትም እንደዚህ አይነት ተግባሮች ውስጥ አይገባም የተለየ ጥቅም ለኔ ይሰጠኝ የሚል
በፍጹም የተለየ ጥቅም ይሰጠኝ ሳይሆን የተለየ መስዋዕት ልትከፍል ነው ሲባል እንኳን ወደ ኋላ ማይል ህዝብ ነው ይሄ መታወቅ አለበት ያቺ መስዋዕቷ ላይ ለዚህ የ17 ዓመት መስዋዕትነት ከፍሏልና የትግራይ ህዝብ የሚባላል በነጻነት በሂደቶች አንድ መንግስት ሲገፈፍ በተለያዩ በወልድ ደረጃ ማለት ነው አብላጫውን ወታደሮች ለረጅም አመታት በጦርነቱ ያካሄዱ ይኖራሉ ግን ከዋሃት ጎንም ያን 17 ዓመት መስዋዕትነት ሲከፍል የነበረው የኦሮሞ የደቡቡ ልጅ የደርግ ወታደር ሆኖ የደርግ ሙርከኛ ሆኖ ከቲፒኤልኤፍ ጎን ቋንቋውንም ሳያውቀው መንግስትን ስርዓቱን ለመጣል ብቻ ሲታገል ነበር ለምንድነው የደርግ ውድቀት ሲነሳ የ17 ዓመት መስዋዕትነት ይያለ የዋሃትና መሰሎቹ ብቻ የራሳቸውን ውጤት አድርገው የሚወስዱት ሌሎች ኢትዮጵያኖች ድርሻ የለበትም ኖ በተጨባጭ በመስዋዕትነት በቁጥር የሚገለጹ ነገሮችን መሰረት አድርገን ነው እንጂ ተሳትፎ የመግለጽ ጉዳይ አይደለም የአንበሳውን ድርሻ ትልቁን መስዋዕትነት የከፈለ ስንል አንድ ውጊያዎቹ በብዛት የተካሄዱት ትግራይ ውስጥ ነው ትግራይ ነፃ ከወጣ በኋላ ደርግ መፍረስ ነው የጀመረው በነገራችን ላይ ምክንያቱ ዋናው አከርካሪው የተሰበረው ሰሜኑ ላይ ነው ምክንያቱ እዛ በከፍተኛ ደረጃ ሰራዊቱ አሰማርቶ የኤርትራም ስላለ በዛ የኤርትራ እንቅስቃሴም ስላለ በሰፊው ሰራዊቱን አሰማርቶ ይንቀሳቀስ የነበረና ከፍተኛ በደል ይፈጽምበት የነበረ ትግራይ እንደሆነ ማንም አመዛዝኖ የሚያስብ ሰው የሚረዳው ነገር ነው እንደገናም ከመስዋዕትነት አንፃርም ስናየው የትግራይ ህዝብ 60,000 የሚሆን ሰው ገብሯል ደርግን ለመጣል ከ100,000 በላይ የሚሆኑ አካል ጉዳተኞች ሆነዋል ዶክተር አብይ አህመድ ይሄንን እንደ ኢህአዲግ አንድ ከልጅነቱ ጀምሮም ኢህአዲግን እንደተቀላቀለ አመራር ይሄንን ዕውቅና ሰጥተው መቀለ ሄደው ያደረጉት ነገር ለመግለጽ ፈልጌ ነው ይሄ ትልቅ ቦታ ይሰጣል የትግራይ ህዝብ የከፈለው መስዋዕትነትና የልጆቹን የተከበረ መስዋዕት የሚያራክስና የሚያናንቅ አካል በፍጹም ለመስራት ፈቃደኛ አይደለም አንድ ይሄ በዚህ ረገድ ዶክተር አብይ አህመድ በሂደት ያመጣቸው አመለካከቶችና ንግግሮች የትግራይን ህዝብ አመኔታ እንዲቀንስ አድርጓል ለምሳሌ በተለያዩ ሀገሪቱ ክፍሎች ችግር ሲፈጠር አንድን ድርጅትና አንድን ህዝብን ታርጌት ያደረጉ ንግግሮች ያደርጉ ነበር ይሄ የትግራይን ህዝብ አስከፍቷል ለምሳሌ ግልጽ ባልሆነ አካሄድ የቀን ጅብ የሚል አነጋገር በጣም አደገኛ ነው ካሁን በፊት በተለያዩ ሀገሮች በህዝብ ላይ ጭፍጨፋና እርስ በርስ ጦርነት ያስጀመሩ በቃላቶች ጭምር የሚገለጹ ነገሮች እንደሆኑ ብዙዎች የሌላ ክልል ኢንክሉዲንግ የኦሮሞ ተወላጆች ሳይቀሩ ይሄንን ቃል ስተት እንደሆነ ተናግረዋል ጥሩ አይደለም ምናልባት ጠቅላይ ሚኒስትሩ ያሰቡት ነገር ይኖር ይሆን አዎ ሊኖር ይችላል ራሳቸውም ሊገልጹት ይችላሉ ሌላም ሰው ሊያብራራላቸው ይችላል የሚደግፋቸው በዛ ባጠቃቀማቸው ነገር ግን መሬት ላይ ወርዶ ሲተረጎም ግን የተጠቃውና የተጨፈጨፈው ተራ መጥረጊያ ሻጭ የትግራይ ተወላጅ የአእምሮ ህሙማን ለማኞች ሳይቀሩ ነው የተጠቁት ማለት ነው በዛ ንግግር ይሄ ትግራይን ህዝብ አስከፍቷል ሁለተኛ ውጭ መተው ከዲያስፖራው ጋር በተያዩበት ጊዜ ደርግ ራሱን ይወደቀው አይኖ ይገባኛል ምን ለማለት እንደፈለጉ ፖለቲካዊ አገላለጽ ነው ደርግ ራሱ ሰነፍ ስለነበረ ነው ራሱን የጣለው አንድ መንግስት ተሸናፊ የሚሆነው ህዝብን መጨፍጨፍና መግደል ሲጀምር ነው ሽንፈቱን የተቀበለው ለማለት እንደሆነ ይገባኛል እንደ ፖለቲከኛ ነገር ግን ተራው ህዝብ ላይ ሲደርስ ግን ያነጋገር የሚሰጠው ትርጉም እንደ ፖለቲከኛው አተረጓጎም እኔና አንተ እንደምንተረጉመው ሊሆን አይችልም አንተ ሚዲያ ላይ ያለ ምን ሊሉ እንደፈለጉ ይገባሃል እኔ ፖለቲካው ላይ ያለው ምን ሊሉ እንደፈለጉ ሊገባኝ ይችላል ሌሎችም እንደዚህ ነገር ግን ወደ ተራው ህዝብ ሲሄድ ግን ተራው ህዝብ የሚረዳው የትግራይን ህዝብ ደርግን በመጣል የከፈለው መስዋዕትነት ማናናቅና ማራከስ አድርጎ ነው የሚወስደው ታዲያ እነዛ የከፈልናቸው መስዋዕት የሰጠናቸው ልጆቻችን ሐውልት ላይ መጥተው ዶክተር አብይ ራሳቸው ያበባ ጉንጉን ያስቀመጡላቸው ልጆች ማንን ለመጣል ነው ታዲያ ሞቱ ደርግ ራሱ ከወደቀ ነው የሚል ህዝቡ ሊትራሊ እንዲ መውሰዱ ነገሮችን እኛ እንደ ሚዲያ እና አንተ እንደ አክቲቪስት ነው መግለጽ እንትን ነው ያለበት ክቡራን ተመልካቾቻችን እያደረግን ያለነው ሳምንታዊ የውይይት መድረካችን ከአክቲቪስት አሉላ ሰለሞን ጋር ነው በአገሪቱ ወቅታዊ ጉዳዮች ላይ በተለይ ደግሞ የሰብአዊ መብት ጥሰቶችን እና ያለፉትን የኮራፕሽን በተፈጸሙ የኮራፕሽኖች ዙሪያ መንግስት ለህግ አቀርባለሁ የሚለው በአንድ ብሔር ላይ ያተኮረ እርምጃ ነው ብሎ የሚነሱት ዙሪያ ላይ ነው ሰፋ ያለ ውይይት እያደረግን ያለው ውይይታችን አሁንም ካሉላ
ሰለሞን ጋር ይቀጥላል ከኛ ጋር ሆኑ ዘንድ ግብዣችን ነው አሉላ እዚህ ጋር ማን እንደሚነሳለ ስለዚህ የከፈለው መስዋዕትነት አንስተናል አሁን እንደኔ አስተሳሰብ ህዝብን ወይ ድርጅትን ታርጌት ያደረገ ንግግሮች በተለያዩ አሁን ባለው ያደግ የሚያደርጉ የሚደግፉ የሚያነሱት ህወሓትና ትግራይን የትግራይ ህዝብን ለይተን ማየት አለብን የሚል አንድዮሽ ጎን አለ ሌላኛው ጎን ደግሞ ህወሓትና የትግራይ ህዝብን አንለይም የሚል አለ የትግራይና የህወሓት ህዝብን መለየት አለብን ብለው የሚያነሱት ኤክስኪዩዛቸው ባለፉት ስርዓት ውስጥ በተለያውን በተለያዩ ብሔሮች አካባቢ አማራ ነው እንዲያደረገን የሚል ይነሳል ኖ አማራ አይደለም ስርዓቱ ነው የሚል የሚነሳል አሁንም የትግራይ ህዝብ ሳይሆን ህወሓት ውስጥ ያደግ ውስጥ የበላይነትን ያገኙ የስርዓቱ አራማጆች ናቸው የሚል ሐሳብ አለ ሌላኛው ደግሞ የትግራይ ህዝብና ህወሓትን መለየት አይቻልም የሚል አለ እዚህ ላይ ምን ትላላችሁ የትግራይ ህዝብና ህወሓት መለየት ይቻላል ወይ የሚለው ነገር ይቻላልም አይቻልም የሚል መልስ ነው ያለኝ ይቻላል የሚባለው እንደ ፓርቲ በፖለቲካ አነጋገር ህዝብና ፓርቲ አንድ ሊሆን አይችልም አይቻልም የሚባልበት ምክንያት ደግሞ ምንድነው የትግራይ ህዝብ በህወሓት መሪነት የከፈለው ያካሄደው ትግል አለ ይሄንን ከህወሓት ጋር በጣም የተቆራኘና ታሪካዊ ዝምድና እንዲኖረው አድርጎታል ይሄንን መሰረዝ አይቻልም ይሄንን መለያየት አይቻልም ህወሓት ዛሬ አይደለም የተመሰረተው የመንግስት ስልጣን ከመረከቡ በፊት ወደ መንግስት ወደ ገዢ ፓርቲነት ከመምጣቱ በፊት በፖለቲካዊ መንግስታዊ ሂደት ማለት ነው ከመምጣቱ በፊት በበረሃ በነበረበት ወቅት የትግራይ ህዝብ አካል ሆኖ በትግራይ ህዝብ ጉያ ውስጥ ሆኖ ታግሏል ስለዚህ ይሄንን የህወሓትና የትግራይ ህዝብ ታሪካዊ ቁርኝት መለያየት አይቻልም ነገር ግን ህወሓት መንግስት ከሆነበት ጊዜ ጀምሮ ገዢ ፓርቲ ከሆነበት ጊዜ ጀምሮ የኢህአዴግ አካል ሆኖ ማለት ነው የትግራይን ክልል እንደ ገዢ ፓርቲ ሲያስተዳድር ኢትዮጵያን ደግሞ እንደ ኢህአዴግ አካል ሆኖ ገዢ ፓርቲ ሆኖ ሲገዛ በዚህ ወቅት ግን የትግራይ ህዝብና ህወሓት ሁለት የተለያዩ ኢንቲቲዎች ናቸው የትግራይ ህዝብ ሲፈልግ ህወሓትን ናምራኝ ብሎ የሚጠራው ሳይፈልግ ሲቀር ደግሞ በሰላማዊ ዲሞክራሲያዊ መንገድ በኮሮጆ የሚሸኘው ይሆናል ማለት ነው ይህ ኦህዴድም ላይ ይሰራል ታጋይ የነበረው ኦህዴድ በትግሉ ወቅት ከኦሮሞ ህዝብ ጋር ቁርኝት አለው በዛ ትግል ታሪካዊ የሆነ ቁርኝት አለው ኦነግንም መውሰድ ይቻላል ኦነግ አሁን ኦነግና ኦሮሞ አንድ ነው ብሎ የሚያስብ ሰው አለ አይ ኦነግና ኦሮሞ የተለያዩ ናቸው ብሎ የሚያስብ ሰው አለ ኦነግ በፓርቲ ደረጃ ተደራጅቶ እየተመራ በምርጫ ቦርድ ተመዝግቦ አገሪቱ ውስጥ የፖለቲካ እንቅስቃሴ አድርጎ ምርጫ አሸንፎ መንግስት ሆኖ መምራት ቢችልም እንዲሁም ተቃዋሚ ፓርቲ ሆኖ በሚቀጥልበት ጊዜ ፓርቲ ነው ኦሮሞና ኦነግ አንድ ሊሆን አይችልም የተመዘገበ ኦነግ የሚባል ኢንቲቲ አለ የቀረበለትን አማራጭ አይቶ የሚመርጥ የኦሮሞ ህዝብ አለ ነገር ግን ኦነግ ያደረገው ታሪካዊ ትግል የኦሮሞን ህዝብ ፈርቀዳጅ ሆኖ መርቶ ለኦሮሞ ህዝብ የእኩልነትና የፍትሃዊ ተጠቃሚነት የሶስቱ በተለይ የኦሮሞ ህዝብ ጥያቄዎች ራስን በራስ የማስተዳደር በማንነት የመኩራት እንዲሁም የራሱን ሪሶርስ ሀብት የመጠቀም የሚሉት እነዚህን መሰረታዊ የሆኑ ነጥቦች ይዞ የታገለው ኦነግ ግን ደግሞ ከኦሮሞ ህዝብ መነጠል አይቻልም የታሪክ ጉዳይ ነው ይሄ አንለስ አንድ ሰው ይህ የኦሮሞን ትግል ማጣጣል ካልፈለገ በስተቀር ይህንን መጣስ መሰረዝ አይችልም ልክ እንደዚሁ በትግራይም በህወሓትና በትግራይ መካከል የዚህ አይነት ከፓርቲ በዘለለ ደረጃ ቁርኝት አለ ወደ ፓርቲ ወደ ውድድር ስንመጣ ግን ፓርቲዎች ናቸው ህዝብ ነው ፓርቲ ነው በተፈለገበት ጊዜ ኦህዴድን በዲሞክራሲያዊ መንገድ የጠራ የኦሮሞ ህዝብ በፈለገበት ሰዓት ደግሞ ኦነግንም ሌሎች ኦኤፍሲም ሌሎችንም አዲስ የሚመሰረቱ ለወደፊት ካሉ መጥራት ይችላል በዚህ ደረጃ ነው የአማራው እኔ ማየው ገዢ የአማራ ጨቋኝ ገዢዎችና አማራ ህዝብ የተለያየ ነው ኤሊትና ተራው ህዝብ ለያይተን ማየት መቻል አለብን በታሪክ አማራ ህዝብ ጨቋኝ ነው የሚል አለ ብሎ የሚያስብ ሰው ከሆነ ከዚሁ ጋር ኳሉላ ለዛ ነው ያንን መሆን አለበት የሚሉት ህወሓትን ተገናርገው በሰባዊ መብትን ጥሰት ሲያደርጉ የካበተ ንብረትን ሲያደርጉ የነበሩ ባለስልጣናት መያዝ ከህወሓትና ከትግራይነት ውጪ ሆኖ በግለሰብ ደረጃ ነው መታየት ያለበት ለምንድነው የትግራይ ህዝብ ትግራይ ላይ የትግራይ ተወላጆች ላይ ያነጣጠረ ነው ተብሎ የተነሳው የሚለው አብሮ ስለሚነሳ ነው ልክ ነው
አዎ እስከ ሰልፍም ደርሷል ቀደም ሰልፉ እንዴት ተካሄደ ለምን ተካሄደ ስትል ከዛ ጋር አያይዤ ለመንካት ሞክሬ ነበር በመሃል ወደ ሌላ እንትን ስለሄድን ነው ወደ ሰልፉ እንመለሳለን ዋናው ፖይንት እዚህ ላይ መታየት ያለበት የህወሓት ባለስልጣናት ለምን ተነኩ አይደለም አሁን ህወሓት ላይ ስልጣን ላይ ያለ ሰው እኮ አሁንም እኮ አለ አሁን ነገ ጧት ሲያጠፋ በሌላ አይደለም በትግራይ ህዝብም ሊጠየቅ ነው የትግራይ ህዝብ ራሱ ፈራጅ ነው እኮ የሚያስተዳድረው ገዢው ፓርቲ ህወሓት ከኢህአዴግ ጋር ሆነ በኢትዮጵያ ለፈጸምከው ተጠያቂ ትሆናለህ በኢትዮጵያውያን አጠቃላይ እኔንም ጨምሮ ትግራይ ላይ ለፈጸምከው ደግሞ የትግራይ ገዢ ሆነ በእኔ ትጠየቃለህ ይሄ የትግራይ ህዝብ አንድም ቀን ስቶት አያውቅም ለውጡ ሲደረግም በቀዳሚነት የደገፈበት ምክንያት ለዚህ ነው ነገር ግን አሁን አንድ ባገሪቱ የከፋ የሰብአዊ መብት ጥሰት አሁን ራይት ነው እናንተ ያወራን ባለንበት ሰዓት እየተፈጸመ ነው እነዚህ ፈጻሚዎች እየተያዙ አይደሉም በአማራ ክልል ያሉ አመራሮች በሰብአዊ መብት ጥሰት ከመጣን በቀዳሚነት መያዝና መጠየቅ ያለባቸው ሰዎች ናቸው አንድ ኦሮሚያ ውስጥ ቆይ ልጨርስ እነዛ ስላልተያዙ ወይ ደግሞ ስለተያዙ ብሔር ላይ ያተኮረ ነው ለምን ያስብለናል አልተሰራም ጉዳይ ማለት አለብን እንጂ ሌሎች ቦታም ይቅረቡ አሁንም ስልጣን ላይ ያሉት ይቅረቡ ነው ማለት ያለብን እንጂ ድርጅት ላይ ያነጣጠረ ወይ ደግሞ አንድ ትግራይ ተወላጅ ላይ ያነጣጠረ ነው ሊያስብለን ይችላል ወይ ይችላል ይያልኩ ነው ምክንያቱም እየገለጽኩልህ ነው አንድ ሌላ አካባቢ የሌላ ብሔር ተወላጅ ሆኖ አጥፊዎች ተጠያቂ ያላደረገ ባለፈው ታስሯል እና አብዲሌ ታስሯል አሁን እነ ተስፋዬ ውርጌ ኦሮሞ ነው የኦሮሞ እኔ ደግሞ ልንገር አሁን በአሁኑ ሰዓት ከዶክተር አብይ ጋር እየሰሩ ያሉ ወይም በራሳቸው በዶክተር አብይ አገላለጽ የተደመሩ ህጉ አይነካቸው ለምን ይሄው ያየን ነው አሁን ለምሳሌ የባዕዴን ሊቀመንበር አቶ ደመቀ መኮንን የሚመሩት ድርጅት በአዴን አማራ ክልልን እያስተዳደረ ያለ በህዝቦች ላይ የተፈጸሙት በደል በህግ ተጠያቂ ያደርጋቸዋል በሰብአዊ መብት ጥሰት ማለት ነው ኢንክሉዲንግ የክልሉ አመራሮች ነገር ግን እነዚህ ሰዎች ተደምሮ ወይም ደግሞ እንደ ቲም ሆኖ ለውጡን አምጥቷል ተብሎ ከተአሰበ ኃይል ጋር አካል ናቸው ለዚህ ነው ፍትሃዊና እንዲሁም ትክክለኛ ያልሆነ አግላይ የሆነ አንዱን ነጥሎ ብቻ የሚመታ ነው የተባለበት ምክንያቱም ለዚህ ነው ኢህአዲግ እንደ ኢህአዲግ ሲወስን ያሉብንን ችግሮች ከየትኛውም ብሔራዊ ድርጅት ይሁን ተጠያቂ ሆናሉ ነው የሚለው እንትና አላስቀመጠም ነገ ጧት የተደመረ ያልተደመረ ሊቀመንበር ከመረጥን በኋላ ያ ሊቀመንበር መጥተው መደመር የሚል ቃል ያመጣሉ መፈክር ከዛ ያንን ተከትሎ ወደ መደመሩ የገባ ነፃ እንደዛ አይልም ኢህአዲግ ግምገማ ኢህአዲግ ያስቀመጠው ግምገማ በግልጽ ምንድነው የሚለው ከየትኛውም ብሔራዊ ድርጅት ያጠፉ ሰዎች ይጠየቃሉ ኢንክሉዲንግ ማን ዶክተር አብይ አህመድም ጭምር ይጠየቃሉ ማለት ነው በሌላ አነጋገር ዶክተር አብይ አህመድ በዛን ጊዜ ሊቀመንበር አይደሉም የኦህዴድም ሊቀመንበር አልነበሩም ስለዚህ ዶክተር አብይ አህመድ በአገሪቱ በተፈጠረ ቀውስ እጅ ከነበራቸውና የሰው ህይወት እንዲጠፋ አስተዋጽኦ ካደረጉ ዶክተር አብይ አህመድም ይጠየቃሉ ስለዚህ ጥየቃው መሆን ያለበት ሁለንተናዊ ሁሉን አቀፍ እንጂ አንዱን ለይቶ በመክሰስ መሆን የለበትም ነገር ግን እንዳልኩ የፖለቲካ ናሬቲቫችን ኢህአዲግ ለውጡ ከማካሄዱ በፊትም የቆየው አጥፊው ወደ አንድ ክልል አጥፊው ወደ አንድ ብሔራዊ ድርጅት ብቻ ያተኮረ ስለነበረ ብዙ ሰውም በዚህ ደረጃ ስለሆነ የሚጠብቀው ዶክተር አብይ አህመድ ይሄንን እርምጃ ቢወስዱ ሌጂቲሜሲ እንደሚያገኙ ስላወቁ ያደረጉት ነገር ነው ይሄ እጅግ የተሳሳተ ነው የተሳሳተ የሚሆነው ምንድነው ፖለቲካል ሌጂቲሜሲ ያመጣል ወይ አዎ ህወሓት ነው ያጠፋው ህወሓት ነው ሁሉም ተጠያቂ የተባለ የበላይ ነው የትግራይ ህዝብ የበላይነት አለ እየተባለ እየተሰበከ ስለመጣ ህዝቡን ተራውን ማስደሰት ይቻላል መደለል ይቻላል ነገር ግን ትክክለኛ የሆነ የፍትሃዊ ስርዓት ግን በማስፈን ረገድ ግን ውጤታማ አይሆንም ባይነኝ ምክንያቱም ተመልሰን እንደገና ወደዛ አቅጣጫ ነው ይሄን ያለ ወደ ሰላማዊ ሰልፉም ልመልስ እሺ ሰላማዊ ሰልፉ ዙሪያ ላይ እንደውም አንድ እዛ የተጻፈ መፈክር ነበር የትግራይ መልስ እንዲመለስ የውሃት ስርዓት ይመለስ የሚል ሰላማዊ ሰልፉን ላለፉት 28 ምናልክ አልሰማሁትም የትግራይ መልስ እንዲመለስ የውሃት ስርዓት ይመለስ የሚል ነበር ስለ ሰላማዊ ሰልፉ የተናገሩ ሰዎች የሰጡት አስተያየት ነው ከሰላማዊ ሰልፉ የተገኘ ንግግር ነው ሰላማዊ ሰልፉ ላይ ሲነሱ የነበሩት በሰላማዊ ሰልፉ ላይ ሲነሱ የነበሩት ትችቶች እንዲህ ነው ተቺዎች ኦኬ አይገርመኝም ስለዚህ አሁን እዛ ዙሪያ ላይ እናንሳ
ለዛ ነው የትግራይና የዋሃት ያልኩት ቅድም የትግራይ ህዝብ ያንን አስተሳሰብ አለው ወይ ነው አሁን አንድ ድርጅት ላይ አንድ ህብረተሰብ ላይ ወይ ድርጅት ላይ የተኮረ ንግግር ይደረጋል ስለሚደረግ ነው የሚል ኮሜንት ያነሳዋል ግን ላለፉት 27 እና 28 አመታት ግንቦት 7ን ሌላ ኦነግን አሸባሪ ኦነግን G7ንም አሸባሪ ሌሎቹንም ደግሞ አደገኛ ቦዘነ ጽንፈኛ ትምኪተኛ ብዙ ስያሜ እየተሰጣው በተለይ ደግሞ የዩኒቨርሲቲ ተማሪዎች አንተ ያንግነ ታቃለ እና የገበሬ ልጆች ናቸውና በተናጠል በስናይፐር ሲሞቱ ነበር አንድም ቀን የትግራይ ክልል መንግስትም ይሁን ህብረተሰቡ በሺ የሚቆጠሩ ሰላማዊ ሰልፎች ሲደረጉ አልተደረገም ይሄኛው ታርጌቱ ሆኖ ይሄ መነሻ ሆኖ የተነሳው አሁንም ይሄ ሂደቱ እኛን ያጠቃናል የሚል ስጋት ስላለው ነው ይህ እንዴት ታየዋለህ 28 አመት ሙሉ የሌሎች ህብረተሰብ አሁን እንመጣበታለን በኋላ አነሳለሁ አህዳዊ አገዛዝና የፌደራሉን እንዴት እናየዋለን የሚለውን በጣም ጥሩ ፖይንት ስለሆነ መጨረሻ ላይ እናሰዋለን የሚነሱ ቅሬታዎች ላይ ለንካፈል ይገኛል የትግራይ ህዝብ በዛ ዋሃትም ይሁን የትግራይ ህዝብ ኢትዮጵያ ውስጥ ልዩነትን አጥብበው በአንድነት መኖር ሪፎርሙን የሚፈልጉ ከሆነ ትናንት የኢትዮጵያን ህዝብ ጉዳት የራሳቸው ያላረጉት የዛሬ ጥቂቶቹ ብቻ ሲሆን ለምን ይነሳል የናውን ጀነራል ክንፌ በካቴና መታሰር ነው ዋንኛው አጀንዳው ነው ሲነሳ የነበረው እና አንዳርጋቸው ጽጌኮ ከሌላ ሀገር ከየመን ነው በተጠንፍገው የገቡት እነ ተስፋውን ጨመዳ ከኬንያ ነው ተይዞ የገቡት እነ ሚሊዮን ድሪባ ከዩጋንዳ ተይዞ የታሰሩት ማለት ነው እኚህ ሲደረግ አልተደረገም ነው የሚባለው ይሄን እንዴት ታያዋለህ አዎ ቅድም እንደነገርኩ በየትኛውም ያገሪቱ ክፍል ካሁን በፊትም አሁንም እየተፈጸሙ ያሉ የሰብአዊ መብት ጥሰቶች ስህተት ናቸው ብያለሁ ይሄ የግሌ እንትን አስቀምጫለሁ እንዲሁም ሌሎች እንደኔ መሰል የሆኑ የትግራይ ተወላጆችም አቋም ነው ብዬ በሙሉ ድፍረት መናገር እችላለሁ ነገር ግን ጥፋቱ ያንድ አካባቢ የጥፋቱ ማውገዝ ደግሞ የሌላ አካባቢ አድርጎ ማስቀመጥ አደገኛ ነው መፍትሄ ሊሆን አይችልም ባይ መፍትሄ ሊሆን የሚችለው ጥፋቱ ኢህአዲግ እንደ ኢህአዲግ የፈጸመው ጥፋት አለ ኢህአዲግ ይሄንን ጥፋት ለመካስ ለመቀየር ቃል ገብቶ ቆርጦ ተነስቶ እርምጃዎችን እየወሰደ ነው ይሄንን ለውጥ ሁሉም ደግፎታል ነገር ግን ይሄ ለውጥ በሂደት እየተሸረሸረ ወደ አንድ አቅጣጫ የሚያጋድልበት ከነበርንበት ወጣን ስንል ተመልሰን ወደዛ የሚመልሰው ሁኔታ እየፈጠረ ነው አንዴ ነው ሁለተኛ ተቃውሞ ሌላው ተቃውሞዋልና ሌላኛው ደግሞ ሳይቃወም ቀርቷል ስለዚህ ያ ያልተቃወመ አካል ለተፈጸሙ ጉዳዮች ኃላፊነት ይወስዳል ማለት አይደለም ይሄ በጣም እጅግ የተሳሳተ ነገር ነው ለምሳሌ ቀድምኩ ገልጫላለሁ በደርግ ጊዜ 60,000 ከፍሏል ሌላው 60,000 አልከፈለም ታዲያ ተመችቶት ነበር ማለት ነው አይደለም የታሪክ አማራጭ ጉዳይ የታሪክ እንትን ይላል አካባቢዎችን ህዝቦችን ታሪክ አጭቶ እንትን ይላቸዋል ስለዚህ በዛ አጋጣሚ የትግራይ ህዝብ ያንን መስዋዕት ለመክፈል ቆርጦ የተነሱ ልጆቹ ይሄንን ስርዓት በዚህ መንገድ ነው ብቻ ማመጣን የሚቻለው ብለው ያንን መስዋዕት ከፍሏል ውጤቱ ትሩፋቱ ግን ለሁሉም የኢትዮጵያ ህዝብ ሆነ ማለት ነው በዚህ ረገድ ተጠቃሚ የሆኑበት እንዲሁም በሂደት ደግሞ ያ ስርዓት ተስፋ በተጣለበት አቋም ባለመሄዱ ባለመጉደሉ ደግሞ የትግራይ ህዝብ የታገለለት አላማ ተዛብቷል የሚሉ ዋጋ የትግራይ ልጆች 60,000ዎቹ ዋጋ የከፈሉበት የትግራይ ህዝብም የሚያምንበት መስዋዕት ተከፈለው መስዋዕት ሌሎችም ኢትዮጵያውያንም የሚያምኑበት የሌሎችም እንግዲህ ሊያምኑበት ይችላሉ እንበልና ትናንት የኦሮሞ ልጅ ያሳደገችው እኔ እናንተ ያንተ እናትና የኔ እናት ናቸው እናት ልጅ ነው በጠራራ ፀሐይ በጥይት ሲገደሉ ነበር የማንንም ይሁን የማን የዛን ጊዜ ለምንድን ነው ሰላማዊ ሰልፍ ያልተደረገው አንድም መግለጫ አውግዞ የወጣበት ጊዜ አልነበረ ዛሬ በዚህ ዙሪያ ላይ ብቻ ለምን ሆነ ተብሎ ለሚነሳው ጥያቄ ምንድነው መልስ ልክና ቀድም ኮኔ ፕሌን በሆነ መንገድ አስቀምጨላለሁ ባለፉት ወቅቶች የሰብአዊ መብት ጥሰት ነበረ የት እዚህ ቦታ ብቻ ሳይሆን ሬቱ ሊለያይ ይችላል እንደያካባቢው ፕሮቴስቱ እንደነበረበት አካባቢ ይለያያል ነገር ግን ሰብአዊ መብት ጥሰት ያልተፈጸመበት የፖለቲካ ሐሳብ አራምዶ ያልተጠቃ አካባቢ ግን አልነበረም ነው ያልካለው ስለዚህ የትግራይ ህዝብ ለራሱም ጭምር ነው ሰልፍ ያልወጣው ማለት ነው በዛም ወቅት ማለት ነው ትግራይ ውስጥ የፖለቲካ ልዩነት ብቻ በመያዛቸው ለራሱ አልወጣም አሁን የራሱ ስለሆነ ወጣ ማለት ነው አይደለም ለራሱ በአካባቢው እየተፈጸመ የነበረው ሁኔታ እንኳን ራሱ
በአካባቢው እየተፈጸመ ለነበረ በደል እንኳን ራሱ ሰልፍ የመውጣት እድሉ አላገኘም ነው ያልኩ ያለው ስለዚህ ለሌላው ሰልፍ አልወጣም ተብሎ ሂሳብ ማወራረጃ ሳይሆን መሆን ያለበት ሲጀመር ራሱ ላይ ደርስ የነበረ በደልም ለምን አልታገለም ነው መሆን ያለበት ጥያቄው ሌላው ሲታገል እኔ ሲታገል አንተ ዝም ብለህ አይተኝ ነበር ሳይሆን በሁላችንም በደል አለ አብረን እንታገለው መሆን ያለበት የጥሪው የትግራይ ህዝብ ያልወጣበት ምክንያት ለምንድነው ካልከኝ ግን አንድ ነገር ልንገር ግፍ ደርሶብኛል ብሎ የሚታገለው ኃይል ባንድ ህዝብና ባንድ ድርጅት ብቻ አነጣጥሮ እየታገለ እንደሆነ እየሆነ ሲያውቅ አንድ ህብረተሰብ ከዚህ ኃይል ጋር ተሰልፎ መታገል አዋጭ ነው ብሎ ሊወስድ አይችልም ይሄ ማንኛውም በፖለቲካ ውስጥ ያለ ሰው ሊረዳው የሚችል አካሄድ ነው የትግራይ ህዝብ አሊያንስን የሚያየው የጋራ ፍትህ የጋራ እኩልነት የጋራ ሰላም ዲሞክራሲ ልማት ያመጣ ወይ ብሎ እንጂ እንዲሁ ለእንትን ለድርሻ ሼር ምን ያክል ሼር አዋጣሃል ተብሎ እንዳይጠየቅ በኋላ በመፍራት አይደለም የሚወጣው እንደዛ አይነት ትግል የለም በየትኛውም ዓለም እንደዚህ አይነት ትግል ኖሮ ማያውቅ የትግራይ ልጆች ያደግ ውስጥ ተጣጡ ነው ያካል አዳምጠኝ የትግራይ ህዝብ ሆነ ሌላም ህዝብ ማየት ያለበት ግፍ አለ በደል አለ የትኛውም ባገሪቱ ክፍል ይግፍና በደል እየፈጸሙ ያሉት ከየትኛውም ያገሪቱ ክፍል የተገኙ ሰዎች ናቸው ብሎ ተነስቶ የትግራይ ህዝብ አይ አልታገልም ሰላማዊ ሰልፍ አልወጣም ብሎ ከነበረ ልክ ነህ አንተ ያልከው ነገር ያስከል ነገር ግን ይህ እየተፈጸመ ያለው በትግራይ የበላይነት ነው ትግራዮች ናቸው እንደዚህ እየፈጸሙ ያሉት ብሎ ትግራይ እንደ ጠላት ፈርጆ የሚደረግ ትግል ላይ ግን የትግራይ ህዝብ አዎ እንዲሸሽ እንዲርቅ አድርጎታል ምክንያቱ አንድ ታገላለው የሚል ኃይል በተቃራኒው የተሰለፈን ኃይል ማንበርከክ የሚችለው በየትኛውም ያገሪቱ ክፍል እየተፈጸሙ ያሉት ግፎች ለመታገል ወጥቻለሁ አብረሃኝና ተሰለፍ ያንድ ህዝብ ጭቆና በሌላ ህዝብ ላይ የለም ሁላችንም ነው እየተጨቆን ያለ ነው ይሄንን ደግሞ መቀየር የምንችለው በተባበረ ትግላችን ነው ብሎ ጥሪ ያቀረበ የለም ለትግራይ ህዝብ ምንድነው የትግራይ ህዝብ ተጣለ ብሎ ነው አጀንዳ አድርጎ በትግራይ ህዝብ ላይ ካምፔን የሚያደርገው ስለዚህ የትግራይ ህዝብ ካምፔን እየተደረገበት ተጣላለው ከሚለው ኃይል ጋር እንዴት ነው እንዲሰለፍ የምትጠብቀው የኢትዮጵያ ህዝብ ሌላው የሚጎዳ የነበረው ህዝብ የትግራይ ህዝብ እንዲደርስለት ስላልጠየቀ ነው ያልወጣው ሌላው ደግሞ አይ እኔ እየተጎዳው አይደለም ብሎ ፊል ስለሚያረግ ነው ለምን ከውስጥ አሁን ለውጥን የሚፈልጉ መዛብ ውስጥ ሲነሱ የነበሩ ትግራይ ውስጥ ተቃዋሚዎች አሉ ተቃዋሚው 1 2 3 በጣም የሚታወቁ አሉ ሌሎች እና ገብሩም እዛው ችግር አለ ውሃት ውስጥ ብለው የሚያነሱ አሉ እነዛንም ራሳቸው ብዙም ሳይራመዱ ነው የቀረው እስቲ አሁን ወደ ሌላን ንግባ ኢትዮጵያ ውስጥ አህዳዊ አገዛዝ የቀድሞ ስርዓትን ለመመለስ የሚታገል ኃይል አለ አሁን በለውጡን ሂደት አደናቃፊ ነው ተብሎ ከሚፈረጁት ውስጥ አንዱ ነው ቀድሞ የውሃት ደጋፊዎች ወይ ደግሞ የውሃትን የበላይነት የሚፈልጉ እንቅፋት ሊሆኑ የሚፈልጉም አሉ የሚባል አለ የሚነሱትን መላምቶች ነው ማነሳው ሌላኛውና አብላጫው የሚስማማበት ኢህአዴግን ተቀባይነት ያገኘበት አንደኛው ነገር ትናንት ኢህአዴግን እንዴት እንደሚያይ የነበረ ህዝብና ዛሬ እንደሚያይ ተለያየ እኔ በኢህአዴግ ስርዓት ውስጥ ሰርቻለሁ ትናንት እንዴት እንደማይና ዛሬ እንደማይ አገር ቤት ገብቼ መጥቻለሁ ፐርሰፕሽናችን የተለያየ ኢህአዴግ አዲስ ኢትዮጵያ ሪፎርም ወይንም ፌደራል የሆነ እውነተኛ ፌደራሊዝምን ተገንብተን መሄድ አለብን የሚል አካሄድ ላይ ብዙ ተቀባይነትን ያገኘበት አካሄድ እዛ ዙሪያ ላይ ምን ትላለ አህዳዊ አገዛዝ ላይ ምን ትላለ ለምን አሁን እየተነሳ ያለው በጣም ጫፍ ላይ የወጣ አካሄድ አለ አዎ የትግራይ ህዝብ አንቀጽ 39 ይገባዋል ብሎ የሚያነሱ አሉ እንደዛ አይነት ፍላጎትም አለ የሚባል አለ አሁን ምን ቢሆን ነው ጥሩነቱ ኢህአዴግ አሁን ቀደም ውሃትን ከትግራይ እንዳን ትግራይን ከኢትዮጵያ ኢትዮጵያን ከትግራይ መለያት እንችላለን ወይ የትኛው ነው የሚሻለው የሚለው ሪፎርም ውስጥ እዛ ዙሪያ ላይ እንድታነሳ ፈልጌ ጥሩ ምንድነው እዚህ ላይ ማየት ያለብን አህዳዊ ስርዓት የሚፈልግ አካል በኢትዮጵያ ይኖራል ወይ አለ ወይ ይኖራል ወደፊትም አሁንም አለ ወደፊትም ይኖራል ለምሳሌ ፋሺስት በእንግሊዝ ሀገር አለ ፋሺዝም ግን አልተመለሰም ህዝቡ ስለማይፈልገው ማለት ነው ፋሺስት ፓርቲ በእንግሊዝ ውስጥ አለ ሌላ አካባቢም ምንም ተቀባይነት የሌላቸው ፓርቲዎች አሉ ነገር ግን ያ እነሱ
የሚያቀነቅኑት ፖለቲካ ግን ገዢ ያልሆነ አላሸነፉም ስለዚህ ትምክህተኞች የአህዳዊ ስርዓት መመለስ ይፈልጋሉ በኢትዮጵያ ዋና ጠላታቸውም ይሄንን ስርዓት ለመመለስ የሚገዳደረም ብለው የሚያስቀምጡት በአጠቃላይ ፌደራሊስት ፎርሱን ነው በህገ መንግስቱና በፌደራል ስርዓቱ የሚያምን ዘረኛ ጠባብ ብለው ነው ጎጠኛ ነው የሚሉት በትምክህት ተወጥረው ማለት ነው እነዚህ ኃይሎች የዘር ኢትዮጵያ ተፈርሳለች እንጂ ካሁን በኋላ ኢትዮጵያ ምድር ላይ ስልጣን አይኖራቸውም ገዢ ሐሳብ ሊሆን አይችልም ይህ ምርብልበት ሐሳባቸው ኢንተርቴይን እንዳያደርጉ ፊልድ በመከልከል አይደለም ሐሳባቸው ኢንተርቴይን ያደርጉ በዲሞክራሲያዊ ስርዓት ነገር ግን አሸናፊ የሚሆኑበት እድል ግን የለም ባይነኝ ምክንያቱም ይህ ስርዓት ተሞክሮ ኢትዮጵያ ውስጥ ፌል አድርጓል የ19ኛው መጨረሻ አካባቢ ይህ ሲስተም በትምክህተኞች ተሞክሮ ኢትዮጵያን ባንድ ማንነትና ባንድ እንትን ለመቅረጽ ሞኖክሮም አድርጎ ለመቅረጽ ሙከራ ተደርጓል አልተሳካም አሁን ያንኑ ሪቫይቭ ለማድረግና መልሰው ለማምጣት ይፈልጋሉ በኢትዮጵያ ስም ማለት ነው የኢትዮጵያን ህዝብ ኢትዮጵያ ውስጥ ያለው ኢትዮጵያን የፈጠረ ቅንብር አይወዱትም ነገር ግን ኢትዮጵያ የምትባለው ድምር ግን ይወዷታል ስለዚህ እነሱ የሚፈልጉት የሆነ ሱፕራንትን የሆነ ከሰማይ ላይ የተንጠለጠለ የተንሳፈፈ መንፈሳዊ የሆነ ነገር ያስቀምጣሉ ኢትዮጵያዊነት የሚሉት ነገር ግን በዛ ኢትዮጵያዊነት ማቀፍ ውስጥ ያሉ የተለያዩ ቀለሞች ግን ይደብሯቸዋል ይዘገንናቸዋል አንዳንዶቹን ስም የክርስትና ስም ያወጡ ቅጽል ስም ያወጡ ይዘልፏቸዋል ስለዚህ ይህ የኔ ብቻ እኔ የምፈልገው እኔ ነኝ ሞስነው እኔ ብቻ ነኝ ምኖረው የሚል አስተሳሰብ ነው ትምክህት የሚባል ይህ አስተሳሰብ ኢትዮጵያን ይጎዳታል ኢትዮጵያን ሊያጠፋት ይችላል ይህ አስተሳሰብ ያንድ ህዝብ አይደለም ትምክህት አማራ አይደለም ትምክህት ኦሮሞ አይደለም ትምክህት አፋር አይደለም ትግራይ አይደለም ኦር ሶማሊ ሌላው አይደለም ትምክህት ከተለያዩ ህዝቦች የወጡ ሰዎች የሚፈጥሩት አስተሳሰብ ነው በስመ ለሆነ እንቆረቆርለታለን የሚሉት አካል የሚያራምዱት የኤሊቶች አስተሳሰብ ይህ አስተሳሰብ አከርካሪው ተሰብሮ በ1983 ዓመተ ምህረት ላይ ግብአተ መሬት ተፈጽሟል ካሁን በኋላ ተመልሶ አይመጣም አብቅቷል በዚህ የትምክህት ኃይል መቃብር ላይ የኢትዮጵያ ፌደራላዊ ህገ መንግስታዊ ስርዓት መትከል ተችሏል ይህንን ፌደራላዊ ህገ መንግስታዊ ስርዓት የኢትዮጵያን ህዝቦች ተጠቃሚ አድርጓል በማንነታቸው እንዲከበሩ የራሳቸው አካባቢ እንዲያስተዳድሩ አድርጓል አፈጻጸሙ ላይ ጉድለት ሊኖረው ይችላል አፈጻጸሙ ላይ በደንብ መስራት ወደ ትግበራ ወደ መሬት ማውረድ አስፈላጊ ነው ብያምናለሁ ሪል የሆነ የፌደራሊዝም ህዝቦች በራሳቸው ጉዳይ ያለምንም ጣልቃ ገብነት የሚወስኑበት አሰራር የፌደራልና የክልል መንግስታት ስልጣኖች ህግና ህገ መንግስት ባስቀመጠላቸው ተወስነው እንዲሰሩ ማድረግ ይሄ በጣም ወሳኝ ነው አሁንም ዛሬ በይበልጥ ይተገበራል ብለን በመንጠብቅበት ይሄንን የሚያፈርስና ይሄንን የሚተላለፍ አካሄድ ካለ ኢትዮጵያን ይበትናታል ስለዚህ እኔ ትምክህት ማየው ወይም አሃዳዊ ስርዓት መልሳለሁ ኢትዮጵያን ወዳለው ነገር ግን ኢትዮጵያን የፈጠሩ ቀለማት ህብረ ቀለማት ግን አልፈልጋቸውም የሚል ኃይል የተሸነፈ ኃይል ነው የተሸነፈ ኃይል ተመልሶ ይመጣል የሚል እንትን የለኝም ነገር ግን ኢትዮጵያን ግን አደጋ ውስጥ ይከታታል ለምሳሌ በኢትዮጵያ ማቀፍ ውስጥ የሚገኝ ህብረ ቀለማት አንድ የሆነው ቋንቋና ማንነት እየገፋ እያጣጣለ እየናቀ ኢትዮጵያ የምትባል አገር እገነባለሁ የሚል ከሆነ አንድ ኢትዮጵያን ሊገነባ የሚችል ወይም ደግሞ የውህደቱ አካል የሆነ አንድ ሊጎድልበት ነው ስለዚህ በእርግጠኝነት ይህ መጉደል ደግሞ ኢትዮጵያን ይጎዳል አገሪቷ ጎዶሎ ያረጋታል ማለት ነው በሌላ አነጋገር ጨቁኝ ረግጬ ካልያዝኩ ብሎ ሲያስብ አትረግጠኝም ብሎ እንትን ያለው ኤዘር ተከባብረን እንቀጥላለን ኦር ወጣለሁ ነው የሚሆነው መልሱ ማለት ነው ተከባብሮ መቀጠል ትምክህት አይቀበለውም ተከባብሮ መቀጠሉ ትምክህት አይዋጥለትም ስለዚህ መውጣት ነው ሌላው አማራጭ መውጣት ደግሞ ኢትዮጵያ የምትባል ሙሉ ያረጋትም ጎዶሎ ነው የሚያረጋት ስለዚህ ከዚህ አንፃር ሳይው መውጣቷ ድሮ ኦሮሞ ላይ ነበር የምትቀሰረው አንቀጽ 39 ሲነሳ የኦሮሞ ህዝብ ነው የሚነሳው በተለይ ኦነግ እንደ ጽንፈኛ ሲፈረጅበት የነበረ ነው ዛሬ ግን ዶክተር ደብረጽዮንም አንድ ቀን ብለውታል ብዙዎች የሚያነሱት አለ መገንጠሏ ለትግራይ ህዝብ አማራጭ ናት የሚል አለ ዛላይም ቅድም ለዛ ነው ያነሳው አዲስቷን ኢትዮጵያ ሲገነባ ከትግራይ ውጪ ነው ከትግራይ ጋር የምትለዋን አንድ ኳሷ ያለችው በትግራይን ረግጠን እንገዛለን ግዛት መስፋፋት የህዝብ ቋንቋ ማንነት ብቻ ሳይሆን የምናየው ግዛታችን የድሮ ግዛታችን ማስፋፋት መመለስ አለብን የሚሉ ሰዎች
እግር ስር ነው ያለችው ኳሷን ወዴት ይጠልዙታል እናያታለን ኤዘር ወደ ኦሮሚያ ነው የሚጠልዟት መጀመሪያ ወይስ ወደ ትግራይ ነው የጊዜ ጉዳይ የተረኛ ጉዳይ ነው የሚሆነው ማለት ነው እነዚህ ሰዎች ግዛት ነው ስለዚህ ትግራይ ግዛት ከሆነ ፍላጎታቸው ትግራይ ጮማ የሆነ ግዛት አላቀረበም የጊዜ ጉዳይ የምርጫ ጉዳይ ፕራዮሪቲ ጉዳይ እንጂ ይመጣሉ ስለዚህ በየተራ በመጡ ቁጥር ያቺ ህገ መንግስቱ ላይ የተቀመጠችው መብት የሚመዘው ተረኛ ጉዳይ እንጂ አሁን ሌላ ስላላት ሌላ ይላትም ማለት አይደለም በኦሮሚያ የኦሮሞ ልጆች ሶስት መሰረታዊ የሆኑ የኦሮሞ ህዝብ ትግል አንኳር የሆኑ ሶስቱ ቅድም ያስቀመጥኳቸው ራስን በራስ ማስተዳደር የራስን ሀብት መጠቀም በማንነትና በቋንቋ የመኩራት እነዚህን የሚሸራርፍ ነገር ከመጣ አንቀጽ 39 የኦሮሞ ተወላጅ የማያነሳበት ምክንያት የለም ባይነኝ እንደገና ደግሞ አንድ እዚህ ላይ ማየት ያለብን አንቀጽ 39 ተጠቀሰም አልተጠቀሰም ኖረም አልኖረም ካሁን በኋላ ኢትዮጵያ ውስጥ ሳትከባበር እንዳገር የምትቀጥልበት እድል ዝግ ነው ኦሮሞን ያላከበረ ለ39ኛው የተገደረደሩ ነው የሚባል የሚነሳው እኮ አሉላ ክቡራን ተመልካቾቻችን ያደረግነው የሳምንታዊ መድረክ ውይይታችን ከአክቲቪስት አሉላ ሰለሞን ጋር ነው ውይይታችን ወደ ማቋጨት ደረጃ ደርሰናል አሁንም ከኛ ጋር ሆኑ ዘንድ ግብዣይ ነው አንቀጽ 39ን ለመፈጸም የተገደረደረ ነው ወሃት ወይም የትግራይ ህዝብ የሚለው የሚነሳው አንደኛው ነገር አብረም ታነሳልኛለህ ከሱ ጋር የአልጀርስ ስምምነት ሲጸድቅ ሰላማዊ ሰልፍ የወጣው የትግራይ ህዝብ ነው ቀደም ወደ ሰልፉ ይመልሰኛል አሁን ሰዎችም ሲታሰሩ ሰላማዊ ሰልፍ ተወጣ የራሳቸው ጥቅም ብቻ ሲነካ ነው ሰላማዊ ሰልፍ የሚወጡት የሚባለው ለዛ ነው ሰላማዊ ሰልፉ ሲወጣ የአልጀርሱን ስምምነት ተቃውሞት ነበር ግን የአልጀርሱ ተቃውሞ ስምምነት ስራ ላይ ውሎ በዛ ዙሪያ ላይ ሁለቱም ዶክተር አብይ ሚሆን ፕሬዝዳንት ኢሳያስ እንደ ትውልድ ልናደንቃቸው ይገባል በጣም የተራራቀ ህብረተሰብ አንድ ላይ ማምጣት ማናችንም ልንደግፈው የሚገባው ከዛን በኋላ ያ ከተደረገ በኋላ ደግሞ ከኤርትራ ጋር መቆራኘትን አብስተዋልና አንድ ባህል አንድ ቋንቋ የሚለው ነገር ስላለ ለዛ ነው የሚደረደሩት ለዛም ነው የክልሉ ፕሬዝዳንትም አፋቸውን አውጥቶ የተናገሩት የሚላል እዛ ዙሪያ ላይ ምን ትላለህ ወል ቀደም አውንታው የሆኑ ነገሮች ባለፉት 7 ወራት የተፈጸሙ አሉ ስትለኝ አሉ አሁን ገልጽልህ እችላለሁ ብዬ ነበርና አንዱ ይሄ የኤርትራ ጉዳይ ነው ዶክተር አብይ በዚህ ረገድ ትልቅ ስራ ሰርተዋል ለዚህም ህዝቡ ቅና ሰጥቷቸዋል የሁለቱም አገር ህዝብ ስፔሲፊካሊ ደግሞ ሁለቱ ትግርኛ ተናጋሪ የኢትዮጵያ ትግራይና የኤርትራ ትግራይ ማለት ነው ስለዚህ በዚህ ረገድ ታሪክ ማይረሳው ትልቅ ስራ ሰርተዋል ዶክተር አብይ አህመድ ለዚህም የሚገባቸው ምስጋና በህዝብ ብቻ ሳይሆን በፓርቲ ደረጃም በኢህአዲግ ህወሓት የነን አቀርቦ ብቻ ሳይሆን በቮት ደረጃም 100% ቮት ነው የሰጣቸው ያለውን ሎት ማስቀጠል ተገቢ ነው ጉለቶች ይኖራሉ ግን አብረን የጋራ ሸክም ነው ጉለቱ ለብቻቸው ለሳቸው የሚሰጥ አይደለም ሳቸው የቻሉትን ነገር አድርገዋል ብሎ እውቅና ሰጥቷል ይህ እውቅና የትግራይ ገዢ ፓርቲ ሆነ በትግራይ ህዝብ የተመረጠ ፓርቲ ነው እውቅናው የሰጠው ስለዚህ በኢንዳይሬክትሊ ትግራይ ሪፕሬዘንት አድርጎ የሄደ ፓርቲ ለዶክተር አብይ አህመድ ይሄንን እውቅና ሰጥቷል ማለት ነው እኔም እንደ አንድ ትግራዋይ ይሄንን እንትን ማጋራት ፈልጋለሁ እዚሁ መድረኩን አጋጣሚ መጠቀም ማለት ነው ይህ ግን ማይሆን በህዝብ ለህዝብ ግንኙነት ድል ነው ማየው ከዛ ውጭ ያለፈ ትርጉም የለውም ለኔ በመንግስታት ያለው ግንኙነት ጤናማ ነው ብያለሁ ምክንያቱም አንድ ግልጽነት ይጎድለዋል ሁለተኛ የፕሬዝዳንት ኢሳያስ ተሞክሮ ማየት ያስፈልጋል ፕሬዝዳንት ኢሳያስ ኢትዮጵያ ውስጥ ያለ መንግስት ለመቀየር በንግግር ብቻ ሳይሆን እስከ ማስታጠቅም ደርሰዋል ስለዚህ ያልተመቻቸው መንግስት የሆነ ቀን የተመቻቸው ሲሆን ሄደው አብረው የሚሰሩበት ጥቅሙንና ያገሩን ሉዓላዊነት ለማስከበር ቆርጦ የተነሳ ሆኖ ሲታያቸው ደግሞ ያንን መንግስት ለመጣል ታጣቂ ጭምር በኮንስፒሬሲ በመናም ብቻ አይደለም ኦርዛ እርስ በርስ በማጋጨት ብቻ አይደለም ታጣቂ ጭምር በማዘጋጀት ወረራ የራሳቸው ሰራዊትን በማደራጀት ወረራ እስከመፈጸም የደረሱ መሪ ናቸው አሁን ፕሬዝዳንት ኢሳያስ ያጉልበታቸው አለ ወይ ብትለኝ ኦነስት ሆኜ ልንገር የለም ያጉልበታቸው ክዷቸዋል ያጉልበት ያጡበትን መንገድም ታውቀዋለህ መቼ እንደሆነ በኢትዮ ኤርትራ ጦርነት ወቅት ክፉኛ ነው የተሽመደመዱት እና ላለፉት 20 ዓመታት ደግሞ በነበረው ሁኔታ አገሪቱም ፕሬዝዳንቱም አይሶሌትድ ሆነው
እስከ ማዕቀብ ጭምርም ደርሰው ተዳክመዋል አሁን ያ ካፒታል አሁን እኮ ግን እሳቸው የእሳቸው መንግስት የተሻለ ነው ብሎ የትግራይ ህዝብ ከአንቀጽ 39 ወስዶ ሊጠቀለል ነው የሚባለው እዛ ላይ በታነሳለ ሀገር እንጂ መንግስት እንድትመርጥ የሚያረግ አኳሃን ያለ ፖለቲካ እንደዛ አይነት ፖለቲካ ያለ አይመስለኝም በትግራይ ህዝብ የትግራይ ህዝብ አገርን ህዝብን ነው የሚያከብረው እንጂ መሪ አይደለም አንድ ጸረ ዲሞክራሲያዊ እና አፋኝ የሆነ ስርዓት ይቅርና በጣም ዲሞክራሲያዊ የሆነ ስርዓት አለ ከተባለ ለምሳሌ ዶክተር አብይ አህመድ አመራር በጣም ዲሞክራሲያዊ ከሆነ የዶክተር አብይ አህመድን እንደ መንግስት የሚገባቸውን ክብርና እውቅና ይሰጣል እንጂ ከሀገርና ከህዝብ አስቀድሞ አያቸው ዶክተር አብይ አህመድ ከኦሮሞ ወጥተው ለሰሩት ስራ ከኦሮሞን ህዝብ አስበልጦ አይወስደውም የዶክተር አብይን ሚና የኦሮሞ ህዝብ ነው ለትግራይ ህዝብ ቅርብ ከዶክተር አብይ በላይ ማለት ነው ስለዚህ የኤርትራም ህዝብ ነው እንጂ ለትግራይ ህዝብ ቅርብ ወዳጁ አቶ ኢሳያስ ሊሆን አይችልም በተአምር አይደለም አቶ ኢሳያስ ብዙ ነገር ኤገነስ ትግራይ መጥፎ ነገር የፈጸሙ ሰው ጥሩ ፈጽመዋል የሚባሉ መሪ እንኳን ከህዝብ ሊቀድሙ አይችሉም ስለዚህ ምናልባት የትግራይ ህዝብ የመረጠው ኦሬዲ ዶክተር አብይ በከፈቱት በር ያገኘውን ወዳጁ ትግርኛ ተናጋሪ ሆነውን አንድ ባህል አንድ ቋንቋ ስጋው ደሙ የደሙ ክፋይ ያጥንቱ ክፋይ የሆነው ህዝብ ነው ይሄንን ህዝብ ይፈልጋል የትግራይ ህዝብ ተወደደም ተጠላም ያኛውም ህዝብ በኢሳያስ መንግስትና በትግልም ወቅትና መንግስት ከሆነ በኋላ በፈጸመበት የፕሮፓጋንዳ ሰለባ ሆኖ የሄደው መንገድ ትክክል አለመሆኑ ለሁለቱ ትግርኛ ተናጋሪዎች ጥፋት እንዲያውም አስተዋጽኦ እንዳደረገ እየተረዳ አሁን እሱም ጥሪውን እያቀረበ ነው ያ ህዝብ ማለት ነው ስለዚህ ሌላ ይወስደናል የአቶ ኢሳያስ የሚመሩት የኤርትራ መንግስትም አሁንም ያለው በሌላኛው በኩል ደግሞ ሲያነሱ ወሃት የፈጸማቸው አሉባልታዎች ይሉታል ስማጥፋት በመንግስታት ደረጃ የተደረገውን ሳክሽን ሁሉ ነገር ሳይኮሎጂካሊ ኢንፍሉዌንስ ያደርጋል እዛ ዙሪያ ላይ ስለነሱ ሌላ የኤርትራ መንግስት በውስጥ ጉዳያቸው አንግባ እንጂ የኤርትራ መንግስት በሐሜትና በወሬ በፕሮፓጋንዳ እንጂ ጥሩ መንግስት ነው ካሉ እኔ ችግር የለብኝም እዛ ዙሪያ ላይ ሌላ ጊዜ እንመለስበታለን እኔ አንቀጽ 39ን አንድ መሰረታዊ ነጥብ ግን እዚህ ላይ ብሪፍ እንድትሆን ስላነሳ ስለፈለኩ ነው 39 ላይ እና ሉላ ውይይታችን ወደ መቋጨት እንደርሰናልና መጨረሻ ላይ በዚህ ውይይታችን ያላነሳ ነው መነሳት ያለበት አለ የምትለውን ፖይንት አንሳልንና ሌላ ጊዜ ደግሞ ተመልሰን በወቅታዊ ጉዳዮች ላይ ውይይት እናደርጋለን አሁን ኢትዮጵያ ያለችበት ሁኔታ እድሎችም አሉ ነገሮችን ቀይረን ወደ ተሻለ አገራዊ መግባባት ሊወስደን የሚችል ነገር ግን በእነዚህ እድሎች በእነዚህ ለውጦች ዙሪያ ተከልሎ ደግሞ አደጋ ሊፈጠር የሚችል አካሄድም አለ ስለዚህ መጠንቀቅ አለብን እንደ አገር ተስፋ የሚያስቆርጡ ነገሮች እየበዙ ያሉበት ተስፋ ሰጪ የሆኑ ነገሮች ደግሞ እያነሱ እየሄዱ ያሉበት ሁኔታ ላይ ነው ያለነው ስለዚህ እዚህ የታሪክ ጃንክቸር ላይ ሆነን ቆም ብሎ ማሰብ ያስፈልጋል ኢትዮጵያ አገር ሆና እንድትቀጥል እንዳትፈርስ መንግስት አለ ተብሎ በዜጎች እምነት እንዲጣልበት ከተፈለገ አገርን አገር የሚያስብሉ መንግስት የሚያስብሉ ተግባራቶች መብዛት አለባቸው በተጻራሪው መንግስት የለም አገር እየፈረሰ ነው የሚያስብሉ ንግግሮች የሚቀንሱ ነገሮች ተግባራቶች ደግሞ ማየት መቻል አለብን የሚል እምነት አለ ለላመሉ ምን ይጠቀሳል የሚባል አማርኛ አለ ላመሉ እንጠቅሳቸዋለን ሌባ ብሔር የለውም ምናምን ጠቅላይ ሚኒስቴሩም ብለዋል ነገር ግን ሌባ ብሔር ከሌለው የትም ቦታ ሌባ ይታሰር ለየትም ቦታ የኦሮሞ ሌባ የኦህዴድ ሌባ የባአዴን ሌባ ወይም የአማራ ክልል ውስጥ ያለ ሌባ የደቡብ ክልል የደሄደን ሌባ የነዚህ ሌቦች ከህወሓት ይብሱ እንደሆነ እንጂ አያንሱም እዚህ ውስጥ ያሉ ሌቦች ስለዚህ ሌብነቱ በከልብ አምነን ልንታገለው ከሆነ ነገጧትም እንቅፋት እንዳይሆነን ዛሬም እየተፈጸመ ያለ ሌብነትም ስላለ የትናንት ሂሳብ ማወራረድ ብቻ ሳይሆን አሁን ዛሬ ሌብነት እንዳይመፈጸም መስራት መቻል አለብን በአቀባበልና በሽርገዳ ምክንያት መሬት የሚሰጥበት ሁኔታ በአዲስ አበባ አሁን ዛሬ እየታየ ነው ስለዚህ የኦሮሞ ህዝብ የመሬት ዝርፊያን የታገለው እንጂ መሬቱ የትኛው ድርጅት ወሰደው የትኛው ድርጅት እየወሰደ ነው የትኛው ድርጅት ተወው በሚል አይደለም ዝርፊያ ነው ማንንም አደረገው ማንንም ፈጸመው የትም ቦታ ተፈጸመ ዝርፊያ ነው ስለዚህ የሰብአዊ መብት ጥሰትም ማን ፈጸመው በሚል ሳይሆን የሰብአዊ መብት ጥሰት ስለሆነ ብቻ ልንታገለው ይገባል ባይነኝ
ስለዚህ የራሳቸውን አመለካከት የሚያቀርቡበት ሚዲያ ነው ይሄ ነው ለዛች ሀገር ውስጥ መፍትሄ ሊሆን የሚችለው መነጋገር መወያየት ያሉ ችግሮች መቅረፍ የምንችለው በመወያየትና በመነጋገር ነው ሁላችንም እንግዲህ እኔም አመሰግናለሁ ብዙ ጊዜ ሚዲያዎች ላይ ያለ ነው በጣም እንቸገራለን አንዱ ሚዲያ ላይ ግለሰቦችን ለማቅረብ የራሳቸውን ሐሳብ ልትወያይ